ሃይማኖት ቅበተ እምነት ላይ እሰራለሁ ብሎ ራሱን የሚያስብ ሰው ግለሰብ የምርም የምታምነው እምነት አቃቢ ነኝ የምትል ከሆነና በእምነትም የምትኮራ ከሆነ የውይይት ጥሪ እንካ ወይም ደግሞ እንዲህ ብለህ የተናገርከውን የውይይት ጥሪ ተቀበል ብለህ ስታቀርብለት ውይይቱን አልቀበልም ፎቶውን ነው የምቀበል ብሎ የዋለ ምን ያስፈራራል እና ታዲያ ያው ካስፈለገ በሚል እኔ ግን ያልገባኝ ይሆናል የኢዮብን ቅድስና ተቀብለውና ዮኒ ያንተን ቅድስና ለመቀበላቸው ነው እኮ እኔ ገረመኝ እኮ ቤተ ክርስቲያን ይዞ ለኢዮባ ቅድስና ሰጥታ ለአንተ ለእሱ ሰጥተዋለች እኔ አንዳንዶቹ እውቀት እኮ በጣም ነው የሚያስደንቅ ቤተ ክርስቲያኒቱ መች ቅድስና ሰጠችው ለዮሐር ተብሏል እና ቅድስና ካልሰጠችው ደግሞ ውይይት አንቀበልም ብሏል ከባድ ነው አሁን መስፈርታቸው ትንሽ ከበድ እያለ ጋይስ ዮኒ አንዳንዴ እውነት እንደሚናገር ያወቅኩት በዚህ ነው ቅድስና የለህም አንተ እኛ ቅድስና አለን ፓፓ አስትሮማን አትስራ ይመስላል ግን ሐሳብ እንዴት በብሬ ነው በአሜን ፋሽን ነው ግን ቅድስና የሚሰጥ ለአንተ እኔ እኮ ደስ ኢዮባ እኮ መወድልህ ነገር እኮ ይሄ ነው በቃ በመሀል ማስታወቂያ መሰለህ በለኝ ደስ ይለኝ አይደል ይዋደ አሁን ያንተን ፍቃድ ሳልጠይቅ ኧረ ከባድ ነው ዞሮ ዞሮ የማስታወቂያ ትከፍላለህ ምንም ጊዜው ከባድ ሆኗል ሮብ እንገናኝ ኧረ ሮብማ የማይሆነውን ኤኒዌይስ ከባድ ነው እና ኤኒዌይስ ምንድን ነው በጣም አንዳንዴ መጀመሪያ ለውይይቱ ምክንያት ሲሰጥ የነበረው አክቹዋሊ ምክንያት አጣ ምን ተሳዳቢ ነው ለማለት ሞከረ ግን ስድብ ምናምን አጣ ምናምን አይነት ነገር ከዛ ደግሞ እንግዲህ በኋላ አማራጭ ላይ በቃ እንደውም ድቁንና ያላቸውን ነው የምቀበለው አለና የውይይት ጥሩ አይ ቲንክ በጣም አናዶታል ይመስለኛል አይቼዋለሁ ስቄን ያለፍኩት ምናምን ብሏል አክቹዋሊ አይቼዋለሁ ግን ስቄን ያለፍኩት ካለ ቀለሜ አይቶ ስቆ አያልፍም በጣም አናዶታል ከንክኖታል ማለት ነው ኦኬ እንጂ በጣም ያሳቀውና የሆነ ነገር የሆነ ላይቭ ገብቶበት ምናምን አልግጦ የማልገባበት ምናምን ብሎ ያብራራል ይሄ ግን ምንም ኤክስኪዝ ሊሰጠው የሚችል ጉዳይ አይደለም ምክንያቱም የቤተ ክርስቲያኒቱ የ2000 ዓመት ትምህርቷ በአደባባይ የሰው ትምህርት ነው ብሎ ተናግሯል የሰው ትምህርት ነው ያለውን ትምህርት ደግሞ ገብተና ዲፌንድ አድርግ የምርም የሰው ትምህርት ነው የምትል ከሆነ ግባና ዲፌንድ አድርግ ነው የተባለው ስለዚህ ምንድነው ሊል የሚችለው አይ እንደዚህ አላልኩም ሊል አይችልም ኦልሬዲ የራሱ ድምጽም ጭምር ተካቶበታል ኦኬ እንዲህ የሚለውን ትምህርት የሰው ትምህርት ነው ብሎ በግልጽ ነው የተናገረው ምንም ሊያደርግ አይችልም የራሱ ድምጽም አለበት ውይይቱን እንዴት ነው ሊያጠፋ የሚችለው ገድላት ድርሳናት ጨምሬ ይወያያለሁ እንዳይል የፈለገውን ገድል ድርሳን ይጨምር በጥምቀት ለድህነት በሚለው ጉዳይ የሚፈልገውን ገድልና ድርሳን መጨመር ይችላል እንደማያዋጣው ያውቃል ምክንያቱም በሌሎቹ ወንድሞች አይታችኋል አይደል በታቦት እንወያይ ብሎ ለስንት ጊዜ እሪ ያለ በታቦት ካልተወያያችሁ ምናምን ብሎ ለዘመናት ፎከረ አኬ መጣና በታቦት እኔ ይወያያለሁ በታቦት እኔ ይወያያለሁ ታቦት በሐዲስ ኪዳን የምርም አለ ወይስ የለም በሚለው ይወያያለሁ አለ እንዲህ ደፍሮ ሲመጣ ምን አለ እንደ ኤክስኪዝ ምክንያት ነው የሚፈልገው ባይዘው ቀለም ውይይት ሲፈራ ምክንያት ይፈልጋል ምን አለው አንተ በእኔ ልትፈምስ ፈልገህ ነው ኦኬ አንተን ደግሞ አላፈምስም መጀመሪያ ውይይትህን አቅምህን አይቼ ነው ወደ አደባባይ ይዤ የምወጣው በጣም በሚገርም ሁኔታ ደግሞ አኬ ደስ የሚለው ከሱ በፊት ምንም እውቅና ያልነበረው ምንም የማይታወቅ ከአኬ ያነሰ ፎሎወር እና ተከታይ ያለው ሰው ዲቤት አድርጓል ቀለሜ ማለት ይሄ ኤክስኪዙ አላዋጣ ነው ሌላ ኤክስኪዝ ምን ብሎ ይዞ መጣ አያልቅበት እኮ
ከዛ ሁለተኛ ምክንያት ምን ብሎ መጣ? ታቦት ወደ ኢትዮጵያ እንዴት ገባ በሚለው ነው የምወያየው። ታቦት ወደ ኢትዮጵያ አገባቡ ካልሆነ በአዲስ ኪዳን ታቦት አለ ወይስ የለም የሚለው አልወያይም አለ። ግን ይድናሉ እንደዚህ ብለው በማመናቸው? ምንም አያድናቸውም ማይ ብራዘር። ስለዚህ አንተን ታቦተ ጽዮን ወደ ኢትዮጵያ ገብቷል አልገባም ብዬ ተከራክሬ ባሳምን ምንም ለማይጠቅመኝ ነገር ለምደው የምወያይ እንደማንወያየው ስለሚያውቅ በቃ ወደ ኢትዮጵያ ታሪካዊ አገባቡ ካልሆነ አልወያይም ማለት። በጣም የሚያሳዝን ሰው ቢኖር ቀለሜ ማለት ነው። ደን ሁለተኛ ደግሞ የእንጨት ቅዱስ የለም ብሎ ደግሞ ተናገረ። የእንጨት ቅዱስ የለም ሲል ልደተ ቃል የእንጨት ቅዱስ አለ መስቀል ቅዱስ ነው በሚል እወያያለሁ። አሁን ከልደት ጋር ምን ይበል? እንትናም ገድልም ድርሳንም ይዤ እመጣለሁ አለ። ችግር የለውም እንጨት ወይም መስቀል ቅዱስ ነው ወይስ አይደለም በሚል እንወያያለሁ። አይ ግማደ መስቀሉ ወደ ኢትዮጵያ እንዴት ገባ ነው የምንወያየው። አሁን ግማደ መስቀል እግዚአብሔር ግማደ መስቀሉ ወደ ኢትዮጵያ እንዴት ገባ የሚለውን ነው የምወያየው። የእንጨት ቅዱስ የለም ብለህ የተናገርከው ንግግር መጀመሪያ መስቀል ቅዱስ ነው ቅዱስ አይደለም የሚለው ሳትተማመን ወደ ኢትዮጵያ ገብቷል አልገባም የሚለው ጋር ውይይት ካልተወያየሁ ማለት እኔ ርዕስ ወይም ደግሞ ሀሳብ ራሱ እንዴት እንደሚሸሽ ትመለከታላችሁ። ሕሊና ላለው ሰው የመወያየት ሀሳብና መወያየት እንዴት እንደሚሸሽ ትረዳላችሁ። ፋይናሊ ደግሞ የማይነካ ትምህርታችን ሲያቀብጠው ነካ። ምንድነው እሱ? ጥምቀት ለድህነት የሚለው የታመነ ትምህርታችን የሰው ሰራሽ ትምህርት ነው አለ። ማይ ብራዘር የማይነካ ነካ። ኦኬ በቃ ገድል ድርሳን ስትል እኮ በቃ ገድል ተቃሽ ተብለ ቤትን ዘግተ ምናምን ስታወራ ማንም አልሰማም፣ የሚሰማህም የለም። ኦርቶዶክሱ በደንብ ገብቶታል። ገድላት ድርሳናት ለምን እንደሚውሉ ለምን እንደምንጠቀማቸው በሚገባ ክርስቲያኑ ስለሚያውቅ ሺህ ከፍተህ ብታወራ ማንም አይሰማህም፣ ማንም የሚመልስልህም የለም። ትምህርታችን ሃይማኖታችን ከነካ ግን ማንም አይፈታም፣ ውይይት ይቀርብልሃል ማለት ነው። ኦኬ የምርም አምነህበት የምርም የቤተ ክርስቲያኒቱ ትምህርት ፊት ለፊት ቆመ መሞገት የምትችልና አቅሙ የሚኖርህ ከሆነ ያንን ትነካለህ። ከሌለህ ግን አትንካ። በቃ እንደለመድከው ገድልና ድርሳን ላይ ጥቀስ፣ አውራ። የሚጃጃልን የሚሰማህን በቃ እኛ ለመዝናናት ምናምን ነበር የምንጠቀምበት። አቦዘነች፣ አስካለች፣ አሰሰነች እያልክ ስትጠራ በቃ እሱ ነበር በቃ እንደ መዝናኛ እንጠቀምሃለን። በቃ እሱ ተዝናንተንብህ እናልፋለን። ደግማ ኦኬ የሆኑ ትምህርቶች ስትነካ ግን በማይቀለድ ቀልድሃል፣ በማይገባ ገብተሃል። ስለዚህ የውይይት ጥሪ ይቀርብልሃል። ፔሬድ። ስለዚህ ጥምቀት ለድህነት የሚለው ትምህርት የሰው ትምህርት ነው፣ የሰው ሰራሽ ትምህርት ነው ስትል የጌታ ቃልን ነው የተዘባበትክበት፣ የጌታን ቃል ነው የሰው ትምህርት ያልከው። ስለዚህ የውይይት ጥሪ ቀረበልን። ማይ ብራዘር ይሄን ኤክስኪዝ ልታደርገው አትችልም። በድፍረት በአደባባይ እየተናገርከው ስለሆነ ኤክስኪዝ ሲጠፋብህ ምን አልክ? ተሳዳቢ ነው ለማለት ሞከርክ። አንድ ማስረጃ እንደማታመጣ ውይ ነው ልትል የምችለው ቀለሜ አሉኝ ነው። ቀለሜ አሉኝ የሚለው ስድብ ነው ካልክ ደግሞ እሱ ዊካንቶክ ማለት ነው። ቀለሜ የሚለው ስድብ ነው ካልክ ኦኬ አቤል አቡና የሰጠው ቻሌንጅ አለ። ለአንድ ሳምንት ነው ምናምን ሰጥቶ ነበር፣ አልሰጠም። ስለዚህ ትክክለኛ ስም እንደሆነ አረጋግጠናል ማለት ነው። ሰው ልታፍርበት አይገባም። ቀለመ ወርቅ አይተንፍሱ የሚለው በፓስፖርት ስም እንደተጻፈ ምናምን የታመነ እሱ አላችሁኝ ከሆነ ዊካንቶክ ማለት ነው። ቀለሜ አትበሉኝ፣ እሱ ስድብ ነው ለእኔ ካልክ ከዛ በኋላ እናወራለን። ያንን ስታጣ ግን ምንድን ነው ያደረገው? ሊትራሊ ውይይቱን እንደፈራው የማይነካ ነገር እንደነካ ሲገባ ግን ምንድን ነው ያደረገው? ፎቶ አለን ብሎ አንዱ ሲናገር ፎቶውን ላክልኝ፣ ለእኔም ላክልኝ፣ ለእኔም ላክልኝ። እኔ እዛው የእኔን ፎቶ ይህን ያክል ለመቀበል ጉጉቱ እንዳላችሁ ራሱ በጣም የገረመኝ የዛኔ ነው። ለእኔም እሺ በውስጥ ለእኔም ላክልኝ፣ እኔን ብትጠይቁኝ በውስጥ እልክላችኋለሁ። ይህን ያክል የምትፈልጉት ከሆነ ፎቶ ማለት ነው። ኦኬ
ከፎቶ ይልቅ ግን እኔ እንድትቀበል የምፈልገው ፎቴን ሳይሆን ውይይቴን ነበር። ኦኬ እኔን ሳይሆን ክርስቶስን እንድትቀበል ነው የምፈልገው። አክቹዋሊ ከእኔ ፎቶ ይልቅ ክርስቶስ ስለሆነ የሚያድንህ። እኔ አላድንህም ማይ ብራዘር፣ ምንም ልረዳ አልችልም። የኔ ፎቶ ፍሬም አድርገህ ብትሰቅለው ብትፖስተው ምንም የምታመጣው ነገር የለም፣ ለአንተም የሚጠቅምህ ነገር የለም። ለእኔም ምንም የሚጎድለኝ ወይም ደግሞ የምትጎዳኝ ምንም ነገር የለም ማይ ብራዘር። የሚጠቅምህ ግን የነካው ትምህርት ብትቀበል ወይም ደግሞ የነካው ክርስቶስ የቤተ ክርስቲያኗ ክርስቶስ ብትቀበል ግን ህይወት ይሆንልሃል፣ መዳን ይሆንልሃል። ለአንተ ብቻ አይደለም፣ በዙሪያ ላሉ በሞኝነት ለሚከተሉህ መዳን ይሆንላቸዋል ማለት ነው። ሶ ያንን ውይይት መቀበሉን ትቶ ፎቴን መቀበል ላይ ፎከስ አድርጓል ማለት ነው። ይሄ ደግሞ ሼሞኒ አንተ ትልቅ ሰው ነህ፣ ባለትዳር ነህ፣ ይህ ወንድ ፎቶ ምን ያደርግልህ? እንቃወማለን ትላለህ። ኤኒዌይስ ያሳፍራል። ፎቶ እንዲህ ሰስፔንስ ሆነ የውይይት ጥሪ ላቀረበል እንለጥፈዋለን እንፖስተዋለን ብለህ ከዛ ደግሞ ሙስሊሞችን ሲሳደብ ነበር። እኔ በጣም የሚወዳጀውና የሚሞሸረውና የሚጋባው ራሱ በጣም ከሚያስደንቁ ሰው ማለት አካላት ጋር ከዚህ በፊት ታስታውሳላችሁ፣ ኦፓልን ንግግሯ ደርዝ ያለው ኦኬ፣ በጣም ደስ የምትል ልጅ ምናምን አይነት ነገር ብሎ እያንዳንዱ እንደው ቪዲዮ ሲመጣልኝ ስክሮል እያደረኩ የእሷ ከሆነ መልሼ ነው ሙሉ ማደምጠው የእሷ ቪዲዮ አያመልጠኝም ብሎ ተናገረ። የምርም የእሷ ቪዲዮ የማያመልጥ ከሆነ በነገር ስላሴን የተሳደበች ክርስቶስን የተሳደበች ኦኬ የ666 ትምህርት ተቀበሉ የአጋንንትን ትምህርት ተቀበሉ የሚለውንም ሰምተዋል ማለት ነው። ስለዚህ እሱም ተመችቶሃል ማለት ነው። ደርዝ ያለው ንግግር ያልከው እሱንም ጨምሮ ነው ማለት ነው። ስለዚህ ወዳጅነትና የምታመልከው አካልም ማን እንደሆነ አስቀድመ ገለጥክልንና አሁን ደግሞ ፎቶውን ልለጥፈዋለሁ ፖስተዋለሁ ብለህ ጭራሽ ህብረትና ግንኙነት ማለት ሰዎችን ከማስፈራራት ከውንብድና ከሽብር እንደሆነ በጣም ግብርህም ስራህም ያሳያል። ኦኬ ግብርህም ስራህም ያሳያል። በመጨረሻ ምን አልክ? እችን ልናገርና ወንድሞች ትሄዱበታላችሁ። ሙስሊሞችን እየተሳደበ አለ። ሙስሊሞች ራሱ እንደዚህ አክቹዋሊ የሆነ ሳነብ እንደዛ ይሉኛል እንጂ በብዛት ከሙስሊሞች ራሱ እንዲህ አይነት ትችት ራሱ ገጥሞኝ አያውቅም። በብዛት ማለት ነው። ማለት ተሳዳቢ ነው ምናምን ሊሉ ይችላሉ በኮሜንት ምናምን፣ እንዲህ በቪዲዮ ግን እንዲህ ያለኝ ሰው ራሱ የለም። እንኳን ቀለሜ ራሱ ለሰድበውና ሙስሊሞች እንኳን በእንደዚህ አይነት ነገር ብዙ አምተውኝ አያውቁም። አክቹዋሊ እኔ እስከማስታውሰው ድረስ ማለት ነው። ማለት ውይይት እናደርጋለን፣ የውይይት ጥሪ አቀርባለሁ ምናምን፣ የውይይት ጥሪ አይቀበሉትም። ኦፍኮርስ ወይ ሪፖርት አድርገው ምናምን ያስጠፉታል ምናምን፣ እሱን እናውቃለን። እንዲህ ኦፊሻሊ ተሳዳቢ ምናምን ብለው አይ ዶንት ሪመምበር። እሱ ግን ሙስሊሞችን የሚሳደበውን ነገር ለጥፈን እዛ ያሉ የሚኖርበት አካባቢ ያሉ እንዲይዙት እናደርጋለን ምናምን። ለሙስሊሞች በጣም ነው ያዘንከው አንተ በጣም ነው ለእነሱ የምታስበው። የተሳደብኩት ነገር ካለ ባይዘው አሁንም በደንብ እየሰማው እንደሆነ በደንብ ስለምናቅ ማለት ነው። የተሳደብኩት ነገር ካለ ከቻልክ እዚህ ናና አንድ የተሳደብኩት አንተንም ሙስሊሞችም የተሳደብኩበት ማስረጃ ካለ ይዘህ ለጥፈው። ይቅርታ ጠይቃለሁ፣ ምንም ችግር የለውም ካለ ማለት ነው። የተሳደብኩበት ያለ ማስረጃ ያወራሁበት ማለት ካለ ማስረጃ አቅርብ። እኛ ክርስቲያኖች ላጠፋ ነው ይቅርታ መጠየቅ ምንም ችግር የለብንም። እንዳንተ ስላልሆንን ማለት ነው። እንዳንተ ስላሉ በሙሉ ፕሮቴስታንቶችን ጨፍልቄ እንደዛ ማለት ስለማልችል ማለት ነው። አንተ ግን በቤተ ክርስቲያን ላይ ያለህን ጥላቻ ለዘመናት አሳየ። አሁን ደግሞ ይኸው የኛ ወንድሞች ራሱ አጋጣሚ ብታገኝ ፐርሰናሊ ለማጥቃት እንደምትፈልግና ውስጥ ያለውን አፈንቅሎ እንደወጣና እንደተናገር በደንብ ማሳያ ስለሆነ ማለት ነው። ይሄ ወንጌል አይደለም የምትሰራው፣ ወንጌል ሳይሆን ወንጀሎችን ነው የምትሰራው። ከዚህ በፊትም ለሃይማኖት የማይጠቅሙ ናቸው ገድላት፣ ድርሳናት፣ ሃይማኖታዊ ነገር ተወያይ ስትባል አትወያይ። ምክንያቱም መዳን ላይ አይደለም ጉዳይ አንተ ኦኬ። መዳን ላይ ምንም ግድ የለህም። ግድህ ምንድን ነው?
ይሄ የዩቲዩብ እና የቲክቶክ ገንዘብን እንዳይቋረጥ ማድረግ፣ ከዛ ደግሞ ቤተክርስቲያንን በጥላቻ መክሰስና መስደብ። እሱን ያየ ነው። ሰው ቤት ሄደ እንኳን ይህን ስድብ እንደማታቆም አየን። ሲስ ቤት ሄደ ባለፈው ማለት ከዚህ አንጻር የሚታይ ነው። እኔ በዚህ ብቃኝና ወንድሞች ቀጥሉ። እሺ ቴንክ ዩ። ቀጥል ብሬ። ኢትፉፊ ኦቦሌሶ ኢትፉፋ በርሲሳ። እሺ ቴንክ ዩ ዮባ፣ ቴንክ ዩ። ያው ብዙ ሀሳቦችን አንስታል። ምናልባት እኔ ቪዲዮ ልስራ ነገሩ እንትን እያልኩ እያሰብኩ ነበርና የመጀመሪያው አንዱ የሰማሁት ቪዲዮ ዮሐድና ኢዮብ ዘሚካኤል የሚባሉት ጭራሽ በቃ ስነ ምግባር የላቸውና እንኳን ለዲቤት ከነሱ ጋር ለውይይት ለመነጋገር እንኳን አይሆኑም ማለት። አሁን የግብረ ገብ ትምህርት ክፍለ ጊዜ ነው እንዴ? አሁን ምናወራው እዚህ የስነ ምግባር ጉዳያቸው እንዴት ነው? የግብረ ገብ ትምህርት ክፍለ ጊዜ አይደለም እዚህ ላይ። እና ከትምህርት አንጻር ከተባለ ለምሳሌ ዮሐዴ ያነሳኸው ሀሳብ ወይ ደግሞ ያቀረብከው ጥሪ ጥምቀት ሰው ሰራሽ ትምህርት ነው፣ ጥምቀት ለድነት የሚለው ሀሳብ ሰው ሰራሽ ትምህርት ነው ካለ ሰው ሰራሽ ትምህርት መሆኑን ከመጽሐፍት ወይ ደግሞ ከመጽሐፍ ቅዱሱ አሳይቶ እንግዲህ ይሄ ሰው ሰራሽ ትምህርት ነው፣ ይሄ እነሱ የፈጠሩት ነው። ስለዚህ በዚህ የመጽሐፍ ቅዱስ ክፍል በዚህ የመጽሐፍ ቅዱስ ትምህርት ወይም የአባቶች ትምህርት ይፈርሳል። ስለዚህ ይሄ ሰው ሰራሽ ትምህርት ነው ብሎ ለሚከተሉትም አደሴም ታይም ደግሞ የዮሐዴንም ለሚከተሉ ወይ ደግሞ የዮሐዴን ትምህርት ለሚሰሙትም የነሱ ትምህርት ስህተት መሆኑን ማሳየት ነው። አሁን ይሁን በቃ ችግር የለውም። በቃ አይወያይ። የሆነ ሰው ክህነት የሌለው ሰው አይወያይ። አንተ መጀመሪያ የክህነት አገልግሎትን ትቀበለዋለህ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያላትን የሐዋርያት ቅብብሎሽ የክህነቱን አገልግሎት ወይ ደግሞ የክህነቱን ስልጣን ትቀበለዋለህ ወይ? አትቀበለውም እኮ። ምክንያቱም አንተን ያንደፋደፈ አንተን ውሃ ውስጥ የዘፈቀ ማን ነው ከተባለ አንድ ተራ ሰው ነው። ለምን? በሐዋርያት የስልጣን ቅብብሎሽ ውስጥ ወይም ጌታ ለሐዋርያት የሰጠውን ያንን ሐዋርያዊ ቅብብሎሽ የማትቀበል ሰው ሆነ ሳለ አሁን ለአንተ የጥያቄ ማምለጫ መስሎ ሲሰማ ሲታየ መሸሻ መስሎ ሲታየ አይ ክህነት ከሌለው ሰው ጋር እንደውም በቤተክርስቲያኒቱ መዋቅር ውስጥ ትንሽ ቆይታ ፔሮል ካላሳዩ ልትን ነው ማለት ነው። ወደፊት ሜይ ቢ እንደሱ ይሆናል ብዬ አስባለሁ። ማለት አሁን ደግሞ እንግዲህ ቪዲዮ አይቻለሁ። ዲያቆን መኩም ዲያቆናቱም እንደዚሁ ሰርተዋልና አሁን ደግሞ የነሱ ቪዲዮ ሲታይ አይ እንትን ቅጥረኛ መሆናቸውን ማለት ደብራቸውን ከደብራቸው ደብዳቤ ይፈልጋለሁ እንዳትል። ይሄን ደግሞ ምን ወለደው? የሆነ ሰሞን አስታውሳለሁ በጣም ባለጌ ሰው አለ እንግዲህ ዳጊ የሚባል ታውቁታላችሁ። ምን ሲለው ነበረ? በቃ ጳጳስ ነው ከአንተ ጋር መወያየት የሚችለው ብሎ ሲያወራው ነበር። ምንም የሚያውቅ ሰው ስላልሆነ ያም ሰው ሲለው ነበርና ያ የተሰማው ይመስለኛል። እንግዲህ ቀጥል። አሁን ደግሞ ከዲያቆናት ቀጥለ ደግሞ አይ ፔሮልን ያሳዩ የት ደብር ናቸው? ቀጥሎ ደግሞ አይ ከነሱ አልፈልግም እንደውም ከካህናት ነው ፈልገው እያልክ ሽሽት ማምለጫ ለማድረግ ነው ማለት ነው እንጂ የስነ ምግባር ጉዳይ ግለሰቡ ከእግዚአብሔር ጋር የሚወጣው ነው። ትምህርት ነው ያወራ ነው። ለዚያ ነው አንድምታ ተርጓሚያችን ምን ይላል? ሰው በስነ ምግባር ቢወድቅ በሃይማኖት ትምህርት ይቃናል ወይ ደግሞ ይመለሳል፣ በሃይማኖት ቢስት ግን በምን ይመለሳል ይላል። አሁን ትምህርት ነው ንግግሩ እንጂ ከስነ ምግባር አንጻር እንዴት ነው እናውራ፣ በስነ ምግባር ጉዳይ ላይ አይደለም ዲቤቱ ወይ ደግሞ ጥሪው ውይይቱ ማለት ነው። ስለዚህ ይሄ ከሐሳቡ ለመሸሽ ከሐሳቡ ለማምለጥ ያረከው በጣም ዊርድ የሆነ ነገር ነው። በቃ ጥምቀትን ለማውራት የሆነ ሰው ስነ ምግባሩ እንዴት ነው ስነ ምግባር ጉድለት አለበት ምናምን የሚለው ነገር አንተ የሚመለከትህ አይደለም። አንተ የግብረ ገብ አስተማሪ ስላልሆንክ ማለት ነው። እና ያንን በጣም ሲገርመኝ ነበር እየሰማው። ሌላው በጣም ደግሞ የሚያስጠላው ነገር እኔ በደንብ እንዴት ነው እኛ ኦርቶዶክሳውያን ኢትዮጵያን አንመስላቸውም እንዴ? አሁን በጣም አልገባኝ እያለ የመጣው ነገር ምንድን ነው? ኢትዮጵያውያን አይደለንም እንደኛ ኦርቶዶክሳውያን? ብድግ ብሎ በሙስሊሙ ሳይድ ይፎክራል፣ ይዝታል። አሁን ደግሞ ፕሮቴስታንቱም ሴም ቲንግ ኢዝ ዴር መዛት ጀመረ ማለት ነው። ፎቶውን አለኝ፣ ፎቶውን አወጣለሁ፣ እንደዚህ አድርገዋለሁ። አሃ እኛ ኦርቶዶክሳውያን ኢትዮጵያውያን አይደለንም እንዴ? በስደት ሀገር ነው እንዲ ያለ ነው? በስደት ዓለም ነው እንዲ ያለ ነው? መሰንቋችን በገናችን ሰቅለን እኮ አይደለም ያለ ነው፣ ሀገራችን ላይ ያለ ነው። ልዩነቱ ምንድነው? እኛ ኢትዮጵያዊ ማይንድ ሴት አለን፣ ኦርቶዶክሳውያን ኢትዮጵያዊ ማይንድ ሴት አለን። ማለት ምን ማለት ነው? የኢትዮጵያውያንን መጥፋት የኢትዮጵያውያንን ውድመት ወይም የኢትዮጵያን በአጠቃላይ ውድቀት አንፈልገውም። ስለዚህ በተቻለን መጠን ኮስሞሎጂካል ሊተርጂ በምንለው ደግሞ ቅዳሴያችን እንኳን ኮስሞሎጂካል ሊተርጂ ስለሆነ ስለ መኳንንትና ስለ ነገስታትም በባህርና በደረቅ ስለሚጓዙ ስለ ሰዎች ሁሉ እንጸልያለን። ስለዚህ
ስለ ሀገራችን ኢትዮጵያ ሁል ጊዜ ጸሎት እናደርጋለን። ሀገራችን ኢትዮጵያ ብለን በዝማሪያችን ጭምር እናነሳለን። ምን አለን? ኢትዮጵያዊ አቲቲዩድ ወይም ኢትዮጵያዊ ማይንድ ሴት አለን። ስለዚህ ኢትዮጵያውያን በቀላሉ በእርስ በርስ የሃይማኖት ግጭት ውስጥ እንዲገቡ፣ ኢትዮጵያውያን በቀላሉ አንዱ በአንዱ ላይ ባልተገባ መንገድ እንዲነሱ አንፈልግም። ለዚያ ነው እንደው ራሳችን ያዝ የምናደርገው እንጂ እነርሱን መግጠም ይከብደናል ወይ? ወይም እናንተም በጣም ፈርተናችሁ ነው ወይ? ከእስልምና ሳይድ ያሉት በጣም በብዙ ቤተክርስቲያን ሲሳደቡ ኢየሱስ ክርስቶስ ላይ አፋቸውን ሲያላቅቁ የሚውሉ ጌታችን ያለውን አምላካችን ያለውን ሲሳደቡ የሚውሉ ሙስሊሞች አሉ። ለምን እነሱን አታስፈራሩም? ዮኒ የምትባለውም ሰው አደሴም ታይም ደግሞ ቀለም ወርቅ አይተንፍሱም። ለምን እነሱ ላይ አትናገሩም? አፍተሮል እናንተ እናመልከዋለን ያላችሁትን እንግዲህ ታመልኩታላችሁ ወይ? እሱ ሌላ ጥያቄ ቢሆንም ያላችሁትን ኢየሱስ ክርስቶስን ግን ስሙን እየጠሩ ቀኑን ሙሉ በቪዲዮ በግልጥ ሲሳደቡ ሚውሉ፣ ሲራገጡ ሚውሉ፣ አፋቸውን ሲያላቅቁ ሚውሉ ሰዎች በግልጥ እየኖሩ እየተመላለሱባት ባለችው ኢትዮጵያ እኛ ኦርቶዶክሳውያን የተገለጠውን እውነት የተጻፈውን እውነት ስላነበብን የምንሰደድበት ምድር ይመስላችኋል? ኢትዮጵያዊ ማንነት ስላለን እኮ ነው። ኢትዮጵያዊ ማይንድ ሴት ስላለን ነው። እናንተ ምዕራባዊ ነው አስተሳሰባችሁ። ፕሮቴስታንት አፍተሮል ምዕራባዊ ናችሁ። ቤተክርስቲያን ከማለት ይልቅ እኮ ቸርች ማለት የሚቀናችሁ ናችሁ እናንተ። ኢትዮጵያዊነታችሁ ግዕዝን ከመቀበል ይልቅ ግዕዝን መስደብ፣ ከግዕዝ ይልቅ እንግሊዝኛ የሚቀናችሁ፣ እንግሊዝኛ ላይ እኮ የምትጣበቁ ናችሁ። ስለዚህ እናንተ ማይንድ ሴታችሁ የኢትዮጵያን መጥፋት የኢትዮጵያን መኖርም ይሄ መውደምም ጉዳያችሁ ስላልሆነ ምዕራባዊ አቲቲዩድ ምዕራባዊ አስተሳሰብ ስላላችሁ እናንተ ምንም አይደለም ለእናንተ ግጭት መቀስቀስ። በተመሳሳይ በሌላኛውም ሳይድ ያሉት የአቲቲዩዳቸው ሌላ እንደሆነ ይታወቃል ማይንድ ሴታቸው እንጂ ፈርተን ነው እንደ እናንተ እገሌን እንደዚህ እናስደር። ወንድ ናችሁ፣ እስኪ ሞክሯ አድርጉ አይደል? እኛ ፈርተን ምናምን ተጠቅልለን እንቀመጣለን። እናንተ አስጨናቂ ሆናችሁ እናንተ እያሰደዳችሁን፣ እኛ ደግሞ በገዛ ሀገራችን ላይ ስደተኞች ሆነን መጻተኛ ሆነን ምናምን ያንን እየሆንን እኮ ያለነው ስለማንችል አይደለም። ጎንበስ ያልነው ይሁን ብለን ሰላም ይሻላል ብለን ኢትዮጵያ ብትቀጥል ይሻላል ብለን እንጂ ኦርቶዶክሳውያን ፈሪዎች ሆነን እኮ አይደለም። እሱም በደንብ ታውቃላችሁ። እንኳን ዛሬ ትላንት የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ምን እንዳደረጉ በታሪክ ወደኋላ ትንሽ ገለጥ ብታደርጉ ታውቁታላችሁ። ስለዚህ እንደዚህ ያለውን ፉከራችሁን ተዉት። በትምህርት መሞገት ከቻላችሁ በትምህርት ሞግቱ፣ በትምህርት ተነጋገሩ። ከዚህ ያለፈ ግን ለማስፈራራት እንደዛ ለመሆን አረ እግዚአብሔር ምስክሬን ኦርቶዶክሳዊ አንገቱን ለመስጠት ምንም ችግር የለበትም። ሆኖ እንኳ ቢገኝ ደግሞ የጌታችንን ቃል ስለምናከብር ቤተክርስቲያን ፍቅርን እንጂ ጸብን ስላልሰበከችን ጥላቻን ስላልሰበከችን እኮ ነው እንጂ የትም ቦታ ላይ እኛ እኮ ብዙ ሆነን እናንተ ጥቂት ሆናችሁ በቁጥር እንደዚህ በጣም የምትቆጠር ሆናችሁ ተጽዕኖ ያላደረግንባችሁ ያልነካናችሁ እኮ ቤተክርስቲያን ፍቅርን ስላስተማረችን ፍቅርን ስለነገረችን ነው። ዛሬም ቢሆን ስለ እናንተ ሁሉ እንጸልያለን። ከዚያ በተረፈ ግን ይሄን እድል አገኘው ይሄን አጋጣሚ ያገኘው ብላችሁ ፎቶን አግኝቻለሁ ፎቶ እንደዚህ እናደርጋለን ሌላ እድል ደግሞ ብታገኙ እንዴት ነው የምታደርጉት? ልክ በእርግጥ እያደረጋችሁ ያላችሁት ብዙ ነገር እኮ አለ። አሁን እያየን ያለ ነው። እናጠፋታለን፣ ከምድር እንደዚህ እናረጋታለን። በተለይ በእንግዲህ ትላንትም እያወራንበት ነበር። እንዲያውም ከኦሮሚያ ምድር እናጠፋታለን፣ ከምድር ገጽ ነው የምናጠፋት፣ ከኦሮሚያ ምድር እናጠፋታለን፣ እንደዚህ እናረጋታለን ኦርቶዶክስን። እግዚአብሔር ምስክሬን ይኸውላችሁ፣ በአራት ነጥብ ፈርተን አይደለም። እሺ ኦርቶዶክሳውያን ኢትዮጵያዊ ማይንድ ሴት ስላለን ለሀገራችንም ለሕዝባችንም ስለምናስብ እንጂ ፈርተን አይደለም። እና እንደዛ ዛቻችሁ ይሄ የፍርሃት ስፕሪታችሁ ስለሆነ ቀለሜም ወጣ ብለህ ደፈር ብለህ በቃ እወያያለሁ በል። ካልሆነም ደግሞ ደፈር ብለህ በቃ ሰበር አድርገህ አይ በቃ አልወያይም እኔ ቤቴን ዘግቼ በገድላትና ድርሳናት ላይ ስሳደብና ስዝት እውላለሁ ብለህ ተናገር። ከዚያ ውጭ ግን በወንድሞች ላይ እንዲህ የሚደረግ ዛቻ ከተራ ንግግር የሚያልፍ ነገር የለውም። አስፈልገው ሲገኝ በምትመጡበት መንገድ ለመምጣት ብዙም የሚከብደን እንዳይመስላችሁ ለማለት ነው። አመሰግናለሁ ይዋዴ እና እንደምንም ብለህ ግን ቃልዮት ያሰማልን። አይ እሱንማ ፒቲሽን እያሰባሰብኩኝ ከሆነ አይቀርም አንድ ቀን ቅድስና እንዲሰጠኝ ምናምን አረጋለሁ። እግዚአብሔር ይስጥልን። ኦቦሌሶ ብሬ እናመሰግናለን። እዮባ ቀጥል። ሄሉ ፕሮቴስታንት ነችና እሷ ሀሳብ ትስጥና እኛ በሰፊው እንሄድበታለን። ምናልባት ስለገባች
እሺ ቴንክ ዩ ዮሐዴ፣ ለመጀመሪያ ጊዜ ቤት ስገባ አመሰግናለሁ እድሉን ስለሰጣችሁኝ። ሰሞኑን እየሆነ ያለው ነገር የክርስቲያኑ ማህበረሰብ እንደማይወክል ለመናገርና እኔም የዚህ ሰው ተቃዋሚ እንደሆንኩ ነግራችኋለሁ። ክርስቲያን ብሎ ተብሎ የተጠራ በስላሴ ስም የተጠመቀ ወንድማችን ዮሐድ እንግዲህ እስልምና ላይ የሚሰራ ወንድማችን ነው። በየትኛውም ሀሳብ አለመግባባት ለክርስትና የሚሞግት እስልምናን የሚሞግት ወንድማችን ነው። ሀሳቡን አክብረን ሀሳቡን መቀበል ግዴታ የለብንም። ግን ደግሞ ከእንደዚህ አይነት ሀሳብ ጋር ከገዳይ መንፈስ ጋር ከአሳዳጅ መንፈስ ጋር አልተባበርም። ብዙ ወንድሞችና ብዙ እህቶች ደግሞ እንደኔ የማይተባበሩ አሉ እና ሰሞኑን እያየን ያለነው በጣም ነው የሚያሳፍረው። እንደ ክርስቲያን ካያችሁ ከሁለት ቀን በፊት ኦፓል ሲጸልይላት ነበረ። እግዚአብሔር ይባረካት አንደበቷ ምናምን የተባለ እኔም በቤቴ ብዙ ነገር ብያለሁ፣ ተናግሬያለሁ። መናገር ያለብኝ ተናግሬ እንደውም ከዛ በኋላ ነው እኔ ቤት መታ ልጅቷ ከኔ ቤት ቦልከው ልጆች ሲያስወጧት ለሷ ሲባል ቤት ተከፍቶ ስትደነቅ የነበረችው። ዛሬ ግን በክርስትና አንድ ነን ብለን የምናምን ክርስቲያኖች ነን ብለን የምናምን እኛ ክርስቲያኖች በተለይ የስላሴ አማኞች የራሳችንን ወገን አሳልፈን ለአህዛብ ለመስጠት በዚህ ልክ መሄዱ ይሄ ስንፍናም ትቢትም አለማስተዋልም መጥፎ መንፈስም ነው። ስለዚህ ብዙ ክርስቲያኖች ይህንን ሐሳብ ይቃወማሉ። ኤርሚያስ ያደረገው ነገር ፍጹም ትክክል ያልሆነ አጋንንታዊ ተግባር እንደሆነ በግልጽ እሱም ተናግሮታል። እኔም ነግሬዋለሁ። ጥግብ እስኪል ነው የነገርኩት። ይሄንንም አውቆ ይቅርታ ጠይቃለሁ ብሏል። ይቅርታውን እንግዲህ እየጠበቅን ነው። እስካሁን ይቅርታ ቪዲዮ ላይ ነው፣ ግን ደግሞ ይቅርታ እስካልጠየቀ ድረስ እንቃወመዋለን። ዮሐድ በየትኛውም ሀሳብ ባልስማማውን ያሳልፈ ለአሕዛብ አልሰጠውም። ምክንያቱም እኔ እስልምና ላይ የሚሰሩ ወንድምና እህቶች አሉኝ። በነገራችን ላይ በጣም ለአይኔ የምሳሳላቸው ሳያቸው የሚያሳሱኝ ሲናገሩ የሚያሳሱኝ ወንድሞች አሉኝ። ወንድሜ ኦርቶዶክስ ነው። ወንድሜን አሳልፌ ለአሕዛብ አልሰጠም። አንዳንዴ መሬት ላይ የሌለንን ህይወት ነው እዚህ ቲክቶክ ላይ እየኖርን ያለ ነው። እኔ ከቤተሰቦቼ ጋር ስኖርና እዚህ መሬት ቲክቶክ ላይ የምኖረው ህይወት ፍጹም ስህተት ስለሆነ ነው ወደ ራሴ የተመለስኩት። ወደ ራሳችን መመለስ አለብን። እቤታችን ውስጥ የማናደርገውን ውጭ ወጥተን ሌላኛው ወንድማችን ላይ ማድረግ ፍጹም ክርስቲያናዊ ያልሆነ። በዚህ መንገድ የትኛውም ክርስቲያን ወደ ክርስቶስ አይመጣም እና እኔ ከዚህ ሀሳብ ጋር ፍጹም እቃወማለሁ። እግዚአብሔር ቢረዳውና ቢፈቅድ ይቅርታ ወጥቶ ቢጠይቅ ደስ ይለኛል። ዮሐዴ በጣም ነው የምወድ። በጣም ብዙ የሚወዱ ወንድሞች አሉክ። አንተም አብረሃቸው ስታገለግል የነበሩ እነ ዳኒ እውነት ለሁሉ እነ ማመድ አበባው ይሄንን ሀሳብ እነ ማመድ እውነት ለሁሉ ይቃወማሉ። ሁላችንም እንቃወማለን። አንዳንድ ጎባጣ መንፈስ ያለባቸው የኤርሚያስ ገረድ የሆኑ ከገስቱ ላይ ላለመነቀል የሱን ሐሳብ ሆይ ብለው መቀበል የሚፈልጉና ከሱ ሐሳብ ውጪ የማይወጡ አሉ። እኛ ግን አንቀበል እና ዮሐዴ በጣም አመሰግናለሁ። ማንም አንተን አሳልፎ ለአሕዛብ አይሰጥም። ካንተ በፊት እኛ እንቀድማለን። ተባረኩ። ጸጋና ሰላም ይብዛላችሁ። ኦኬ፣ እሺ ሄሊ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ስለ ሐሳብሽ በጣም እናመሰግናለን። እሺ ምንድነው የጎባጣ አሽከር አጎብድዶ ይሄዳል ነው እንግዲህ እያልሽን ያለሽው። እናመሰግናለን። ለማንኛውም ጎባጣ መንፈስ ነው ይመስለኛል። እሷ መንፈስ ናለችው ይመቻት። ወደ ጉዳዩ ስንመጣ እንግዲህ ቅድም አንተሽም ቤት የተወሰነ ነገር ተነጋግረናል። በመጀመሪያ ደረጃ እንወያይ እንጂ እንገዳደል የሚል ጥያቄ እኮ አልቀረበም። እገልሃለሁና አይደለም እኮ የተባለው ና ተወያይ በመጽሐፍ ቅዱስ ጥምቀት ለድህነት አይደለም ብለህ ባልከው ላይ ተሳስተሃል ብዬ ስለማምን ናና እንወያይ ሲባል አስገድልሃለሁ የሚመስል ነገር ባይዘው አስገድልሃለሁ ነው ሊተራሊ ንግግሩ ማለት ነው። ናዝሬት እኔ
ያለው ከዛን ተባሉት አካላት ሄደው ያናግሩት ማለት አስገድልሃለሁ ነው። ሌላ ነገር እኮ የለውም። እና ለውይይት ሰው ሲጠራ አስገድልሃለሁ የሚል ምላሽ የሚሰጥ ይሄ ክፉ መንፈስ ነው። በጣም አስጠልይ እንትን ነው። በዚሁ አጋጣሚ ግን ፕሮቴስታንትም ሆነው ቪዲዮን በመስራት እንዲሁም ደግሞ ላይቭም ከፍተው ሲናገሩ ስህተት ነው ብለው የተቃወሙ ሰዎች አሉ። የህሊና ጉዳይ ስለሆነ እናመሰግናለን። ስለ ህሊናችሁ ስለቆማችሁ ማለት ነው። ሄሉም ቤቷን ክፍታ ስትናገር እንደነበረ ሰምቻለሁ። አቤልም ቪዲዮ ሰርቶ አይቻለሁ የሱን እና ሌሎችም ይኖራሉ። እናመሰግናለን። ምናቃቸው እስልምና ላይ የሚሰሩ ፕሮቴስታንት የሆኑ ሰዎች አሉ። መረጃቸውም ያለን ማለት ነው። በቃ በደንብ እንተዋወቃለን። እና እንዲህ አይነት ነገር ተፈጠረ ወይ ተጣላን ምናምን ብለን አውተን እንዲህ እንሰጣችኋለን ነው የሚባለው? ልንጠብቃቸው እኮ ነው የሚገባው። ሲጀመር አይደለም አሳልፈን ልንሰጥ ማለት ነው። የፈለገ ልዩነት ቢኖረን ይሄ ሰዋዊነት አይደለም። ይሄ በጣም ክፉ መንፈስ ነው እና ይሄ ለሀገርም ያስቸግራል ማለት ከነዚህ ጋር ራሱ መቆጠር ከባድ ነው እውነት ለመናገር እና በእንደዚህ አይነት ነገር እኛ ልንቀልድ አንችልም። የምር ግን እንዲህ አድርጋችሁ እናንተ የሆነ ነገር ቢፈጠር ከዛን ግን ቆማችሁ ትሄዳላችሁ? ለነገሩ ልትሄዱ ትችላላችሁ ህሊና ስለሌላችሁ ማለት ነው። ዲቤት ተቀበል ሲባል ፎቶ ይሻማል። እኔ በጣም እኮ ለኔም ይባባላሉ። ዲቤቱን ለኔም ለምን አይሉም? ዮኒ ማኛ መስቲ ለምን ዲቤቱን እኔ ልቀበል ለምን አትልም? የሚወያየው ሌላ የሚያጨበጭበው ሌላ እኮ ነው። አሁን እኔ ዮኒ እግዚአብሔር በሚያውቀው ምንም አይነት መጽሐፍ ቅዱሳዊ ዕውቀት የሌለው ፖለቲካውም ላይ እንዳቦካ ታሪክ አያቅ ወደ እዚህም ወደ ክርስትና ወደ መንፈሳዊም ነገር ሲመጣ ያው አለማወቁ ተከትሎት የመጣ ሰው ነው። አለማወቅ እንዴት እኔ በዚህ ልክ ስም ቢኖረው እሱ ነው። በቃ አለማወቅ የሚባለው ስም ቢኖረው እሱ ነው። እና የኢዮብ ተሳዳቢ ነው እኔ ምስክር ነኝ ይላል። አሁን እሱ ስለ ስድብ ማውራት አለበት? በጌታ ስም ፋይል እናውጣ ካልን ማህበረሰብን እንደ ማህበረሰብ የተሳደበ ሰው እኮ ነው በዘግናኝ ቃላት። ከ6 ከ7 ዓመት በፊት ያሉ ቪዲዮዎችና ፋይሎችን ማውጣት ነው። ያ ማንነት የያዘ ሰው ሰውን ተሳዳቢ ምናም ብሎ ለመናገር ምን አይነት ሞራል ይኖረዋል? እንናገር ካልን አንተም ሆንክ ማን ከምትናገሩት በላይ መናገር እንችላለን። እኔ ፖለቲካው ላይ በደንብ አቅበታለሁ ሲል ሰማሁትና ክርስቶስም ምንም አያውቅም ስለ ፖለቲካ እንኳን አይደለም መንፈሳዊ ይቅርና ማለት ነው። የሀገሩን ታሪክ አያውቅም። ግን ይሄ ሶሻል ሚዲያ አስጠሊ ነገሩ ምንድነው? ጮክ ብሎ ያወራና የተሳደበ እንደ ጀግና ነው የሚቆጠረው። አቋም እንደሌለው እዛውም ሁሉም አይቶት እኮ በፖለቲካውም በእምነት ያሳያል ከተባለ አቋምም ዕውቀትም እንደሌለ ያሳያል። እና እንደዚህ አይነት ማንነት ያለው ሰው ከማገቢ ገጥም ጥሩ ነው ከቀለሜ። ከዛ እውርን እውር ቢመራ ሆነና ምን ላይ ጣላቸው ኦፓል ላይ ይገጣጠሙታል ለጉድ ማለት ነው። እና እኔ በስድብ ሊቅነት የለውም ሶ አለቅላቂነት ካልሆነ በቀር እና በስድብ የምትታወቁ ሰዎች ከሌ ተሳዳቢ ነው ምናምን እያላችሁ መልክ ተሰሩ እውነት ለመናገር ደስ አይልም። በተረፈ ግን ልንናገር የምንፈልገው ነገር ዲቤት ማለት መንፈሳዊ ውይይት ነው አይደለ? እኔ እምነቴ እንደዚህ ነው ሶ አንተ ስህተት ላይ ስለሆንክ ወደ እኔ እምነት ና የሚል ጥሪ ነው አይደለ? እንዲሁም ደግሞ በእኛም ሳይድ ያለው ይሄ ነው፣ ሌላ ነገር የለውም፣ አዲስ ነገር የለውም። ዲቤት ማለት ያን ያህልም ልናመናፈሰው አይገባም። የኔ ሐሳብ ያሸንፋል ብዬ የኔን ሐሳብ ልሸጥ ነው መውጣው በቃ። አንተም እንደዛው እዚህ ላይ እንደው የተለየ ቅድስና ስላለኝ እኔ በቅድስና ምናምን ብሎ መመጻደቅ አያስፈልግም። ከዛን ዮሐድ ቅዱስ ነው ወይ? በጣም ያው እንግዲህ ሁላችሁም በደንብ ተዝናንታችሁበታል ብዬ አስባለሁ። ቅድስናና ክህነት ለይቶ ማያቅ ሰው ነው ዮሐድ ቅድስና አለው እንዴ እያለ እንትን ሲል የነበረው ማለት ነው። ከዛን የውይይቱ መንፈሱ እንደዛ ነው፣ ግልጽ ነው። ቀጥሎ ክህነት የሚል ነገር ተነስቷል። እሱ ማን ሆኖ ነው
ባይዘው እኛ እኮ አንመጥነው ማለት እኛን አይመጥነንም እሱ ይሁን ብለን እንደው ጴንጤዎች 5ም 6ም ሆነው ይሰሙታል የሚያጎበድዱት ማለት ነው ይሰሙታል ብለን እኮ ነው እንጂ ዮሐድም እኮ ስለመጠነው አይደለም ከደረጃ በታች እኮ ነው እሱ ማለት ነው ምክንያቱም እኛ መጽሐፍ ቅዱስ ማይጠቅስ ሰው ከደረጃችን በታች ነው እውነት ለመናገር መጽሐፍ ቅዱስ አያውቅም ምንድነው ሰምቻለሁ መጽሐፍ ቅዱስ አያውቁም እሱም ኢዮብም ዮሐድም እንደው ትንሽ ታላቁ ምን አይነት ነገር ሲል ሰምቻለሁ እና በቃ መጽሐፍ ቅዱስ ካላወቀ እና ተወያየና አላወቅንም አይደለ ሶ መተህኮ ማሳወቅ ነው አያውቁም ትላለ ግን ደግሞ ትፈራለህ የናቴ መቀነት ጠለፈኝ ወዘተ ማለት ነው ይሄ የሚጋጭ ነገር ነው ከዛን ይሳደባሉ ትላለ የስድብ ንግስቷን ደግሞ ታሞካሻለ እያወቀ አያውቅም ነው ጌታ ለኔ እንደ ዘንድሮ ፕሮቴስታንቲዝም ተልከስክሶ አያውቅም በጣም ነው የተልከሰከሰው እና ተግባቦት ሁሉ ነው የጠፋባቸው አይደለም መጽሐፍ ቅዱስ ላይ ሊያወሩ ይቅሩና ተግባቦት ሁሉ ጠፍቶባቸዋል እንወያይ ሲባል አስገድላለሁ ይሄ አስቸጋሪ ነገር ነው ለያጅ ለገዳዝም ያስቸግራል እውነት ለመናገር ሶ እንደ አጠቃላይ ወደ ቁም ነገሩ ስንመለስ ዛቻው ይሄ ማስፈራሪያ ነው ግልጽ ነው ሌሎችም እንደዚህ ማለት በቃ ራሳቸውን ማያሳዩ ወንድሞች አሉ እንደሚታወቀውና መተው ናንወያይ እንዳይሉ ይሄ ምንድነው ማስደንገጥ አይነት ነገር ነው በቃ ፎቶ ይለጠፋል አይነት ነገር ማለት ነው እንወያይን ከፈራ ቤት አርፈ ቁጭ ማለት ነው እኔ እንደውም በዚሁ አጋጣሚ ልመክር የምወደው የቲክቶክ እንትን አልሆነልህም እግዚአብሔር በሚያውቀው አልሆነልህም እዛው ዩቲዩብ ላይ ሄደ ማንንም አጠገብ የለም ከዛን እብድ የሚያክል ፎጣ ትይዛለ ከዛን እየተብኳካ እዛው ብትል ነው የሚሻለው እኔ የሚሰማኝ እሱ ነው እንጂ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ አንተም ወርደ ተከታዮችንም አውርደሃል ግን በዚሁ እንዲሰመርበት ሁሉን እያልን አይደለም እንዳንተ ነው ሁሉም ፕሮቴስታንት ብለን በፍጹም አናምንም በዚህ ልክኛ ድፍን አይደለም ጥሩ ሰዎች አሉ እንደዚህ አይነት ነገሮችን የተቃወሙ አሉ እናመሰግናለን እዚህ ያላችሁ ኦርቶዶክሳውያን ሁላችሁ ክፉን በክፉ አንመልስም ግን ደግሞ እርስ በርስ መጠባበቅ ይኖርብናልና እሱ እናደርጋለን በተረፈ ግን ዲቤቱን ተቀበለም እስቲ ተወያይና በዛውም እስቲ እኛንም አሳፍረን መጽሐፍ ቅዱስ አያቁም መጽሐፍት አያቁም ስላል ካሳፈረልንና እዛ እኔንም መተብታ አሳፍረኝ እጅግ በጣም ደስ ይለኛል ክህነት ስትል ናቱና መኩም ተቀብለውሃል እነሱም ግን እንደው ያንተን ቃል ሰምተው ማለት ነው እንጂ ለነሱ የምትመጥን ሰው በፍጹም አይደለህም ቲክቶክ ላይ ኮሜንት ላይ እንደው ዝም ብሎ 2-3 ቀን የተመላለሰ ሰው ላንተ በቂ ነው 2-3 ቀን መጥቶ 2-3 ቀን እንትን ያለው ሰው እጅግ በጣም በቂ ነው በጮሃ አይደለም እንዴ አባቴን ጥራው አለይ መላኩ እያልክ እኮ ተረት የምታወራ ሰው ነው ኤርሚያስ አባቴን ጥራው አይተንፍሱ ነው መላኩ ራሱ አይተንፍሱ ማለት ደብሮት ማለት ነው ራስ ጥራው አባቴን እና ቀልዳችንን አታምጡ ለማለት ነው በቃ እንጫወታለን ትንሽ ቆይተን አሬ ሰውዬ ለምንድን ነው እንደዚህ አይነት በራእይ ለምን ነው የምትቀልደው ዮባ አሁን እሱ መገለጥ ብሎ ስንት ህዝብ አስቀምጦ የተናገረው እንደዚህ ከባድ ነው እና ደግሞ ነገ ይኸው በመንፈስ ቅዱስ ቀለድክ ብሎ አይ ተሳዳቢ እንደል ኤኒዌይስ አሪፍ እንትን ነበረ ኤርሚያስ ብሎ ግን አይተንፍሱ ማለት ሲደብረው አባትን ይደጥራ ኤኒዌይስ እሺ ባሩኪ አይ ቲንክ በኦርደር እንደዛ ነው ባሩኪ ይቀጥል ይዋላልም ከየት እንደሚጋጠሙ ላለው ያው ድስት ግጣሙን አያጣም በሚለው እንመልሰውና ተረቱን ለማንኛውም ብዙ ነገር ተብሏል በወንድሞች ግን ለማንኛውም ያው የዮሐዴን ፎቶ አወጣለሁ የተባለው እንግዲህ ዮሐዴ አጨሮ ተደብቆ አይደለም
ዮሐዴ ነፍስ አጥፍቶ ጠፍቶም አይደለም። ዮሐዴ ፎቶውን የማያሳየው ለወንጌል ሲል ነው። ለገባው እውነት ለገባው ጌታ ኦኬ ለብዙዎች በጨለማው ስላሉ ወደሚደነቀው ብርሃን መተው እንዲመላለሱ ለማድረግ ነው። እንደሚታወቀው እስልምናው ላይ ሲሰራ በቪዲዮ ምናምን በፎቶ ሲወጣ ትንሽዬ እነሱን ዲፌንድ በተደረገ ቁጥር ወደ ዛቻውና ማስፈራሪያው ይገባሉ። ስለዚህ ከብዙ ነገሮች አንጻር ከዛ አንጻር ራሱ ሸፈን አድርጎ ማድረግ ያለበትን ነገር እያደረገ ያለ ለብዙዎች ደግሞ መዳን ምክንያት እየሆነ ያለ በጣም የምንኮራበት እጅግ በጣም የምንወደው ድንቅ ወንድማችን ነው ዮሐዴ ማለት ነው። ያው እንደተባለው እንግዲህ ይህን የውይይት ጥሪ ራሱ ያመጣው ራሱ ነው። ከምን አንጻር አስቀድሞ ጥምቀት ማለት ሰው ሰራሽ ትምህርት ነው አለ። አረ ጥምቀት ሰው ሰራሽ ትምህርት ከሆነ ያው እንግዲህ መጽሐፍ ቅዱስን ይዘና መጽሐፍ ቅዱስ ላይ ሰው ሰራሽ ትምህርት አለመሆኑን እናሳያለሁ የሚል የውይይት ጥሪ ነበር የተደረገለት ማለት ነው። ይህንን የውይይት ጥሪ ያኔ ገላትና እንትን ላይ የነበረውን ሩጫ የነበረው ፍጥነት ሊጠቀም አልፈለገም። አይቼ ስቄን ያለፍኩት አለ። ያው እንደማይስቅ ዮሐዴም ደግሞ ቅድም ነግሮናልና እንደመቀበል ኢዮባ ቅድም እንዳለው በቃ እንገዳደል የተባለ አስመሰለው። የተባለው አንተም የገባህን እውነት መስክር፣ እኔም ደግሞ የገባኝን እውነት መጽሐፍ ቅዱስ የሚናገረውን እንነጋገርበት ነበረ። ስለዚህ እንዲህ ማድረጉ ትክክል አይደለም። ሲቀጥል ክርስቲያን ነኝ ይልና ግን ደግሞ ለማን ቅርብ እንደሆነ ራሱን ያሳያል ለአሕዛብ። ኦኬ ሰይጣን ኦኬ ሉሲፈር ፍትሃዊ አምላክ ነው ብላ የምትናገር ሴት አስገብቶ እኮ ሃሌሉያ ሲል የነበረ ሰው ነው። ሙስሊሞች ኦኬ እንደውም ቀደም ዮኒ አንድ ኮሜንት ጽፎ በጣም እየሳኩ ነበር። ምን አለ የናዝሬቱን ዮሐዴን ከምትፈልግ የናዝሬቱን ኢየሱስን ብትፈልግ ትድንበታለህ ብላ ነበርና እና ማስቀደምና ማየት መመልከት ያለባቸውን የማያዩ የማይመለከቱ እጅግ በጣም አይናቸውን ጨፍነው የሚጓዙ ሰዎች እንደሆኑ ተረድተናል። ከሁሉ በላይ ደግሞ የተረዳነው ነገር ምንድነው? ቤተክርስቲያንን ለመቃወም ከሆነ ከሰይጣንም ጋር ቢሆን ሰይጣን እንኳን መቼም በዚህ ደረጃ ራሱ የሚከፋ አይመስለኝም እና ተዋውሎም ተስማምተውም አንድ ላይ ለመቃወም አይሆንምና በጣም ያሳዝናል፣ በጣምም ያሳፍራል። ለማንኛውም አንድ አደራና አንድ ቻሌንጅ ልስጣችሁ እዚህ ውስጥ ያላችሁ እህቶች ወንድሞች፣ ውድ ክርስቲያን ኦርቶዶክስ እህቶች ወንድሞች፣ እንግዲህ ዮሐዴን እንወዳለን ብቻ ሳይሆን አሁን ዮሐዴን 100,000 የማስገባት ቻሌንጅ ይሰጣችኋለሁ። በእርግጠኝነት በዚህ 3 4 5 ቀን ውስጥ ሁላችሁም በቻላችሁት መጠን ቪዲዮ ሰርታችሁ ምናምን ነገር 100,000 እንደምታስገቡት ባለ ሙሉ ተስፋ ነኝ እና ወንድማችሁን ከለላ ለመሆን ለመጣችሁ ሁላችሁም እግዚአብሔር አምላክ ረጅም ዕድሜና ጤና ይስጣችሁ። እንዲሁም ደግሞ ቅድም ኢዮባም እንዳለው እኔም አንዳንድ ቪዲዮዎችን አይቼ ነበር እና አቤልንም ቅድም የመጣችሁ ሄሉንም እና አንዳንድ ሰዎችም ትክክል እንዳልሆነ ሲናገሩ ነበር። እንደዚህ አእምሮ ያላቸው ፕሮቴስታንቶችም ስላሉ ደግሞ ስለነሱም ደግሞ ምስጋና ማቅረብ እፈልጋለሁ። ቀጥሉ ወንድሞች። እግዚአብሔር ይስጥልን። ባሮካ እናመሰግናለን። ቃል ያሰማልን። ወንድሞች አንዴ ሰላም በሉንና ሁላችሁም ከዛ እንዳገባባችሁ ምናምን እንቀጥላለን። ቶኒ፣ አቡሻ፣ ናቲ፣ ጋዲ፣ ግሩም። ቶኒ ሰላም በለን። ሰላማችሁ ይብዛ ሁላችሁም፣ ኦርቶዶክሳውያንም ፕሮቴስታንቶችም ሁላችሁም እዚህ ያላችሁ የሰው ልጆች ሁላችሁም ሰላማችሁ ይብዛ። ዮሐዴ የምንወድህ የኛ ጀግና ወንድማችን ሰላም ይብዛ አለው። ሰላማችሁ ይብዛ። ሰላም ይብዛ ቶኒ። የሚያሳፍር የቤተሰብ ስብስብ ነው ያላቸው። ቤተሰቡን ለሌላ አይነት ትምክህት አይደለም የምንፈልገው፣ ለወንጌል አገልግሎት። መዝሙረ ያሬድን የት ነው የተው ነው የት ቦታ ላይ ነው ያለው? በዚህ ልክ ብቻ ነበር መደመጥ የሚገባው። ዮሐዴ እዚህ ጋር ነው መገኘት የነበረበት። እነ ኢዮባ እዚህ ቦታ ላይ ነበር መገኘት የነበረባቸው። ይሄ የምር ዝም ብለን ይሄ እንትን ይሆን ሰዎች እንደሆነ የላይ አይነት ሰዎች እንደሆነም ብቻ ነውና
እንደ ምሳሌ ጠቀስኩ እንጂ ሁሉንም በሚባል ደረጃ በትክክለኛው ቦታቸው ላይ ማስቀመጥ አለብን እንዲደመጡ። ባይዘዌ በጣም ሊደመጥ የተፈለገ ሰው ካለ ከፍ ተደርጎ እንዲቀመጥ ይፈለጋል አይደል? ለምን ሲናገር ታች ድረስ እንዲሰማ። ስለዚህ እነኚህን ወንድሞቻችን በእውነት ባለውለታ ናቸው። የዚህ ዘመን የቅድስት ቤተክርስቲያናችን ያው ለራሳቸውም ቢሆን ባለውለታ ናቸው። ለራሳቸው ለኛ ቢሆንም ነገር ግን ባለውለታ ናቸው። ስለዚህ የሚገባው ቦታ ላይ በማስቀመጥ እነዚህን ወንድሞቻችንን የበለጠ እንዲደመጡ ማድረግ መቻል አለብን። ዮሐዴ 100,000 ቤተሰብ ያፈራል። ግን ዮሐዴን 100,000 ቤተሰብ እናስገባው ብሎ ማለት ለእኔ አሳፋሪ ነው። እያሳፈረኝም ነው ማድረግ። ምክንያቱም ከዚህ በላይ የሚገባው ወንድም ስለሆነ እየተከፈለ ያለውን ዋጋ እንዲህ በቀላል ባትመለከቱት ወንድም እህቶቻችን በጣም ጥሩ ነው ብዬ አስባለሁ። የታላላቆችን ፎቶ በብዙ መንገድ እናየዋለን። እዚህ ማህበራዊ ሚዲያ ላይ ትለጣጥፉታላችሁ እንደ ጉድ። የመዝሙሩን ማድመቂያ ነው፣ የምኑን ማድመቂያ ነው። ነገር ግን እንዲደመጡ ማድረግ ካልቻልን ግቡን አልመታም ማለት ነው። ስለዚህ የወንጌል ተልእኳቸው የተሳካ እንዲሆን አስፈላጊው የቤተሰብ ከበባ ያስፈልጋቸዋል። ለሁሉም ብዬ ነው የምለው። ዮሐዴ ሲዝናል ስለሆነ ባለው ሁኔታ መግባት አለበት ተብሎ ስለታመነ ካልሆነ በቀር በተረፈ ግን እንደው እኛ እኮ ተናግረው ነው ዮሐዴን እንደ ያስገባ ነው እንዳይሉ እና ወደዛ እንዳይወስዱት አደራ አላለሁ። በተረፈ ምን እንላለን? ይሄ ከማይለቅ ድውያቸው እንግዲህ መድኃኒዓለም ይፈውስልን ነው። ሌላ የምጨምረው ነገር የለም። እግዚአብሔር ይስጥልን። እሺ ቴዶዬ እናመሰግናለን፣ ቃልት ያሰማልን እና ደግሞ በዚህ አጋጣሚ እንደውም ቴዶዬም እንደውም የዮሐዴን የ100,000 ቻሌንጅ አንድ ቪዲዮ አደራ ጥዬብሃለሁ እና እናመሰግናለን። እሺ ብሩስኪ ቴዶዬ እናመሰግናለን። እሺ ከዛ ያሬዶ ከዛ ታላቁ እያለን እንቀጥላለን። እንደ አገባባችሁ ሁላችሁም እንኳን ደህና መጣችሁ ብያለሁ አስቀድሜ። ያሬዶ ይቀጥል። እሺ ብሩኬ፣ ዮሐድሻ ታላቅ ወንድም ቴዶም ሰላም ብያለሁ። ኢዮባ፣ አንትሽ፣ ኡስታዝ ፎይ፣ አብርሽ፣ ዲያቆን ታላቁ ሁላችሁንም ገስት ያላችሁ ወንድሞቻችን ታላላቅ ወንድሞች እንዲሁም ታች ያላችሁትና ወንድሞቻችን ሰላም ብያለሁ። ቤቴን ከፍቼ ነበረ ይህንኑ ርዕስ እያወራው ነበረ እና ለምን ሰብሰብ ለአንድ ቦታ ብዬ ነው ዘግቼ የመጣሁት። ያው ሌሎችም እየመጡ ነው ማለት ነው እና ስላሰባሰባችሁ እናመሰግናለን። እኔ አጭር ነገር ነው የምናገረው። የመጀመሪያው ኦርቶዶክስ ቤተክርስቲያን ያላፋቀረችው ተቃራኒ እምነት እኮ የለም። ባይዘወይ ሁሉም ተፋቅረዋል። እኔ እንደውም በጣም ባለውለታቸው ናት ቤተክርስቲያን ለነዚህ በጣም እንደ ጠላት ለሚታዩ ለነበሩ ግን መፋቀሪያ ሆናለች። ለምሳሌ ተሐድሶና ጴንጤ ይፋቀራሉ። መሀል ላይ ማን አታክ ለማድረግ ኦርቶዶክስን አታክ ለማድረግ ግን ተሐድሶ ጴንጤ መሆን አይፈልግም። ጴንጤዎችም ወደ ተሐድሶ ሄደው ከሙዚቃው ከጭፈራው ከክላክሱ ከምኑ ከጃዙ ከጭሱ መውጣት አይፈልጉም። ግን ኦርቶዶክስ የምትባል መሀል ላይ ስላለች ይዋደዳሉ። ኦኬ ሲጠየቁ ግን ኢንዲቪዥዋሊ አንዱ ወደ አንዱ መሄድ አይፈልግም። ግን ማናት በመሀል ያለችው? ኦርቶዶክስ። ስለዚህ አንደኛው ቤተክርስቲያን ያላፋቀረችው የለም። ቤተክርስቲያን ጴንጤቆስጣልና ሉተሪያንንም አፋቅራለች። በሁለቱ በትምህርት አይገናኙም። ግን ኦርቶዶክስ የምትባለው አሁንም አፋቅራቸዋለች። በጣም ያፋቀረቻቸው አንድ ላይ ይሰበሰባሉ። ለብቻቸው ግን መናገስ ጀምሮ ግን አንዱ አንዱን ያወግዛል፣ አንዱ አንዱን ሊባላ ይደርሳል። አሁን ደግሞ ኤቲስት በቅንፍ እስልምና ለእስልምና የሚጫወቱ ቨርሰስ ጴንጤዎች ሆኗል ማለት ነው። አሁን አንድ ሰው ሁለት ሰው ነው እንዳትሉ ኮመንቱን ገብታችሁ ማየት ነው። ይሄ የተለቀቀው ቪዲዮ ላይ የጴንጤዎቹ ደስታ የማጆሪቲ ጴንጤ ደስታ ነው የምላችሁ። ማንም ከጴንጤዎቹ መካከል ይሄ ነገር ትክክል አይደለም። እነዚህ ኤቲስት ስላሽ ሙስሊም የሆኑ ሰዎች ክርስቶስን የሚሳደቡ ናቸው። እንዲያው ስለ ክርስቶስ ግድ ቢላቸው ማለት ነው። ክርስቶስን የሚሳደቡ ናቸው። ስላሴን አይቀበሉም፣ ክርስቶስን አይቀበሉም። ኦኬ ብዙ ሰዎችን እንደ እስልምና ሲቀበሉ እኮ የሚጠሩ ናቸው እኮ እነዚህ ሰዎች። አረ ስሟንም መጥራት ስለማልፈልግ ነው፣ እውቅና መስጠት ስለማልፈልግ። አንድ ሰው ሻአዳ ሲይዝ እኮ የምትጠራ ናት፣ ነይ ተብላ የምትጠራ ናት። ምንም ምስክር የምትሆን ለምን አይነት ምስክር? ክርስቶስ ሲካድ አምላክ አይደለም ሲባል ቁጭ ብላ ምስክር የምትሆን ናት።
እችንም አፋቀረች። ቤተክርስቲያኗ ስላለች አፋቀረቻቸው ማለት ማንን? እነ ኤርሚያስንና ግሩፖቹን እንዲሁም ሌሎችም ማለት ነው። እና አንድ ቪዲዮ ከተናገሩት በጣም የገረመኝ ነገር ዮሐድዬ ምን ብሎ ተናገረው? እስልምናን ሲናገር የነበረ ሲል በጣም የገረመኝ። ኦኬ ይሄ ማለት ነው ሀሳብ እዚህ ላይ መስጠት ስለፈልግ እሺ፣ ይኸው ስሙት እስኪ። ኢቭን እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላክሌ ለኔም እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው። ሰማችሁ? እስልምና ላይ ምን ሲል የነበረው አፉን ሲከፍት የነበረው አለ ማ ኤርሚያስ። ዮሐድዬ እስልምና ላይ አፉን የከፈተው ሐሰትን ለመናገር ለመግለጥ ነው። ኦኬ ዮሐድዬ እስልምና ላይ ኤፎይም ቢሆን ሁላችንም ቢሆን በተለይ ኤፎይ ከዛ ምን ለመናገር ነው? ስህተት እንዳሁን ለመናገር ቻሌንጅ ለማድረግ ነው። ይሄ ክርስቲያን ነኝ ብሎ ለራሱ ለሚቆጥር ሰው ደስታ ሊሰጠው ይገባል አይደለ? ምክንያቱም መሐመድ ክርስቶስን ክዷል። ለመሐመድ ክርስቶስ አምላክ አይደለም። ዮሐድዬ ይሄን ቻሌንጅ ማድረጉ ለኤርሚያስ ምን ሆነ? ስድብ ሆነ ማለት ነው። አፉን ከፈተ እስልምና ላይ ያለ ማ ኤርሚያስ ማ ወንጌላዊ ነኝ ባዩ ማ ክርስቲያን ነኝ ባዩ። ስለዚህ ምን አደረገ ማለት ነው? ኦርቶዶክስን አታክ ለማድረግ ስለተፈለገ አሁን እስልምናን የሚናገር ሰው ለኤርሚያስ ምን ሆነ ማለት ነው? ጠላቱ ሆነ ማለት ነው። በጣም የገረመኝ ፓርት ነው። ኢየሱስ የተነካ ኢየሱስ የተሰደበ ብሎ እኮ አንድ ሰሞን ሲያር ነበረው ኤርሚያስ። ዛሬ ምን መጣና ነው እስልምናን የሚናገሩ ሰዎች ለኤርሚያስ ጠላት የሆኑት? እስልምናን ቻሌንጅ ስላደረገ ዮሐድ እንዴት ጠላት ይሆናል? ስለዚህ ፐርፐዙ እስልምናን ከቨር አድርጎ ወይም ከእስልምና ጋር አንድ ላይ ሆኖ ቲማፕ አድርጎ ኦርቶዶክስን አታክ ማድረግ ነው። ቅድም እንዳልኩት ኦርቶዶክስ ያላፋቀረችው ማንም ስለሌለ ሁሉንም አፋቅራለች። ስለዚህ እዚህ ያላችሁ ክርስቲያኖች፣ በተለይ ደግሞ ፕሮቴስታንት ውስጥ ያላችሁ ምን ላይ እንደቆማችሁ ልታውቁ ይገባል። የጌታችን የኢየሱስ ክርስቶስ ቤተክርስቲያን ፈሪሳያንን፣ ሰዱቅያንን፣ አሕዛብን ቻሌንጅ ለማድረግ ብሌንድ አላረገችም፣ አልተመሳሰለችም። ከሆነ ሌላ ጋር ተቃራኒ ሆና ህብረት አድርጋ ሌላውን ቻሌንጅ አላረገችም። ምክንያቱም የጌታ ቤተክርስቲያን የክርስቶስ ቤተክርስቲያን እውነት ናት። ከሰይጣናት ማህበር ጋር፣ ከመናፍቃን ጋር፣ ከአሕዛብ ጋራ፣ ክርስቶስን ከሚክዱ ጋራ፣ ስላሴን ከሚክዱ ጋራ ህብረት አድርጋ አታቅም። የገሃነም ደጆች አይችሏትም ተባለ። የገሃነም ደጆች ተባሉ ልክ እንደ ኤርሚያስ ያለ በክርስትና ማሊያ ተሸፍኖ ምን የሚያደርግ ከክርስትናን ከሚሰድቡ የክርስቶስን አምላክነት ከካዱ ጋር ህብረት የሚያደርጉ ማለት ነው። ይህንን ትክክለኛ አእምሮ ያላችሁ ፕሮቴስታንቶች ልታስቡ ምን እያደረግ ነው ልትሉ ይገባል። እንደፈለጋችሁን ህብረታችሁን አድርጉ፣ ከኤቴስት ጋር አድርጉ፣ ከእስልምና ጋር አድርጉ። እሱ የኛ ጉዳይ አይደለም። ግን ይሄን የምታደርጉት የጌታ የክርስቶስ አምላክ እንዲሁ በቃ ይቆረቁረናል የምትሉ መሆናችሁ ደግሞ ያስቃል። ተንኮለኛ ናችሁ ማለት ነው። መሰሪ ናችሁ ማለት ነው። ሌቦች ናችሁ ማለት ነው። አጭበርባሪ ናችሁ። ድራማ ሰሪዎች ናችሁ። ፖለቲከኛ ናችሁ ማለት ነው። ከአጋንንት ጋርም ህብረት ታደርጋላችሁ ማለት ነው። ዋናው የክርስቶስ ኢየሱስ ቤተክርስቲያንን በደንብ ትደበደብላችሁ ይገፋላችሁ እንጂ ከአጋንንት ጋርም ህብረት። ይሄ እውነት ነው። ሁሉም ፕሮቴስታንት ላይሆን ይችላል። ሁሉም ፕሮቴስታንት እንደዚህ ላይሆን ይችላል። ግን ማጆሪቲው ግን ወደዚህ አይነት ነገር ውስጥ ኮመንቱን ብታዩት፣ አሁን ቪዲዮን ከፍቼ ኮመንቱን ብታዩት አንድም ፕሮቴስታንት ይሄ ነገር ትክክል ነው ያለ የለም። እንዲሁም በደስታ ሼር እያደረጉ ዲዩት እያደረጉ ነበር ያዩት። ስለዚህ ፕሮቴስታንቱ የሚናፍቀው ይህን ነበር ማለት ነው። ምን ከእስልምና ጋር ህብረት አድርጎ ከኤቴስት ጋር ህብረት አድርጎ ኦርቶዶክስን ምን ማድረግ አታክ ማድረግ። ይሄ የፕሮቴስታንት ቤተክርስቲያን እውነተኛ የክርስቶስ ቤተክርስቲያን እንዳልሆነች ማሳያው ነው። ለምሳሌ እኛ ኦርቶዶክሳን እዚህ ያለን ፕሮቴስታንትን ቻሌንጅ ለማድረግ ከኤቴስት ጋር ህብረት አድርገን አናውቅም። ፕሮቴስታንትን ቻሌንጅ ለማድረግ ከሙስሊሞች ጋር ህብረት አድርገን አናውቅም። ለምን? ትክክለኛ የክርስቶስ ቤተክርስቲያን ምን ስላልሆነች እንደዚህ አይነት ባህሪ የለባትም። ራሷን ችላ ትቆማለች። የአጋንንት ልጆች የሲኦል ልጆች የተባሉ ይዋጓታል፣ ይገፏታል፣ ግን አትወርቅም። ድል የምታደርገው ቤተክርስቲያን ናት። ስለዚህ
ይህንን በደንብ እንድታውቁ እፈልጋለሁ። ይህን ሰሞን እየተደረገ በተረፈ ዛቻው ማስፈራራቱ ምናምኑ ስንፍና ነው። ተዉት፣ ድራማ ነው፣ ፖለቲክስ ነው። እስልምና ላይ የሚሰሩ መሐመድ እውነት ለሁሉ ዳንኤል እውነት ለሁሉ ሶሪ መሐመድ ዳንኤል ሌሎችም አሉ ፎቶቸው የማይታይ አንድም ቀን እኛ እነዚህ ልጆች አሳልፈን እንሰጣለን ብለን አናውቅም። ምክንያቱም ይሄ የክፋት ጥግ ነው፣ ብልግናም ነው፣ አጋንንታዊነት ነው። አንለውም፣ ወደፊትም አንለውም። እነሱ ስላደረጉት እኛ በእነሱ ልክ አንወርድም። ስለዚህ ዮሐድዬን ዝም ብሎ ለማስፈራራት ውይይት ለምን ጠራኸኝ ብሎ ውይይት ለምን ተጠራው ብሎ ሰው እስልምና ላይ አፍን ስለከፈት ፎቶን አውጣለሁ ይላል እንዴ? እስከ መቼ ነው እንደዚህ የሚፈራው? ዲያቆናት ያናግሩኝ አለ። ሌላው ደግሞ ዮሐድዬ ቅድስና የለውም ተባለ። ቅድስና የለውም ዮሐድ ቅድስና ስለሌለው ለእኔ አይመጥንም ተባለ። ዲያቆናትን ኦኬ እሺ፣ ዲያቆን ናታኒም ጥሪ ያቀረበ፣ ዲያቆን መኩ ጥሪ ያቀረበ። ይኸው ዲያቆናት እኔ ታላቁ አለን ያለው እኔ የምንጨምርልሃለን። እንግዲህ አሁን መጨረሻ ላይ ሲኖዶስ ወይ ጳጳስ ትል ይሆናል ማለት በዚህ አይነት ፓትሪያርክም ትል ይሆናል። እኛም ደሴም ርዕስ ወንድሞቻችን ባነሱ በጥምቀት በቅዱስ ቁርባን በነገረ ስላሴ በእነዚህ ሁሉ ልንዋይ እንፈልጋለን። ዲያቆን ከሆነ መስፈርቱ ኦኬ። እንግዲህ አሁን ጳጳስ ስላለ ማለት ነው። ስለዚህ ኦርቶዶክሲያን ወንድሞቻችሁን በደንብ አድርጋችሁ ፎሎ እያረጋችሁ ዲዊት ሼር እያረጋችሁ የሚሰሩትን ቪዲዮ ኢንካሬጅ የምታደርጉበት የፕሮቴስታንትን ደግሞ ድራማ፣ ፖለቲክስ፣ ክፋት፣ ተንኮል ኦርቶዶክስን ለማጥቃት ከማንም ጋር ህብረት እንደሚያደርግ ከማንም ጋር ከእስልምና ጋር የሚሆን ከኤቲስት ጋር የሚሆን ከሌላም ጋር የሚሆን ህብረት እንደሚያደርግ ያየንበት ነው። የሁሉ አይደለም፣ ጥቂቶች ንጹህ ጭንቅላት ያላቸው ፕሮቴስታንቶች አሉ። ማጆሪቲው ግን ወደዚህ አይነት ማይንድ ሴት መጥቷል። ይሄ ደግሞ ትክክለኛ የክርስቶስ ቤተክርስቲያን የእናንተ እንዳልሆነ ማሳያ ነው። የእኛ ደግሞ እንደሆነችም ደግሞ በግልጥ በደንብ ማሳያ ነው። ዮሐድዬ እግዚአብሔር ካንተ ጋር ይሁን፣ በርታልን ወንድማችን። በጣም ካንተ ብዙ ተምረናል። እንኳን እኛ አይደለንም ሙስሊሞቹ እንኳን ይመሩባል። ፕሮቴስታንቱ ሳይቀር ስለ እስልምና ያወቀው አንተና እፎይ ሌሎች እናው ላይ ዮሐድ ተናገረ። ስለዚህ ፎቶ ይወጣ ብሎ ኤርሚያስ ወንጌል ላይ ነኝ የሚለው እና ዮናስ ምናምን ተሰብስበው ሌሎችም ተሰብስበው እንደዚህ አይነት የሰነፍና ክፉ የሆነ ሀሳብ ሲዶልቱ ከኤቲስትና ከእስልምና ጋር ሲፋቀሩ ህብረት ሲያደርጉ አይቼ በጣም አፍር ያለውም ስቅ ያለውም ግን ደግሞ የሚጠበቅ ነው። ባይዘወይ የሚጠበቅ ነው። በቃ ሁሉም ኦርቶዶክስ ላይ ተባብሮ ሆዳቸው አምላካቸው ኖራቸው በክብራቸው እንደተባለው ሁሉም ኦርቶዶክስ ላይ አንድ ይሆናል፣ ይፋቀራል። ዋና ኦርቶዶክስ ትጠቃ የሚል አቋም ይዞ ስለሆነ ማለት ነው። እና ማነው ዮሐድዬ በርታ፣ እፎይም በርታለን። ሁላችሁም እዚህ ያላችሁ ኢዮባም፣ ቴዶም፣ ባሩኬም ታላቁ እንዲያቆን ሁላችሁንም በአገልግሎታችሁ በርቱ። እኛም ከእናንተ ስለሆነ እንበረታለን፣ እንማራለን። እግዚአብሔር ይስጥልኝ። ባሩኬ አመሰግናለሁ። ይቅርታ ካረዘምኩ። ያሬዲ ቃሉት ያሰማልን። እግዚአብሔር አምላክ ያክብርልን። ያሬዲ ትክክል ነው። ያሬዲ ዮሐዴ እስኪ ድምፅ አሰማ፣ ምናልባት እንዳይዘረግፈን ካሰማም ስለቆየ አመስግንና ከዛ ታላቁን ከዛ ኡስታዝም አሉ ኡስታዝ አንተሽ ከዛ አብርሽ ይጠቀልልንና እንወጣለን። ዮሐዴ ድምፅ አሰማን እስኪ ብሎ እስኪ። እሺ ሁላችሁንም እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ያሬዶ፣ ቴዶ፣ እፎይም እንኳን ደህና መጣ። አብርሽ ታላቁ እንዴት ናችሁ? ሰላም ብያለሁ። ሁላችሁም እንዴት ናችሁ? እግዚአብሔር አምላክ ይመስገን። የሁሉንም ጠቅለል አድርጌ አልኩልህ። እሺ ታላቁ ቀጥል ወንድማችን። እሺ እንዴት አመሻችሁ ብያለሁ። ሰላም ብያለሁ ሁላችሁንም። የኔን ሀሳብ ጋዲ በቃ በትክክል ነው የተናገረልኝ። የጋዲሳ ሀሳብ ነው የኔም ሀሳብ። መናገር የምፈልገውን ነገር በሙሉ ነው ጋዲሳ ያለልኝ። ከዛ ቀጥሎ ልናገር የነበረው ነገር ከዚህ በፊት ዲያቆናት ካልሆኑ ምናምን አይነት የመወያያ እንትን አስቀምጦ ነበርና አንደኛ ነገር ዲያቆን ያልሆኑ ሰዎች አይደለም ዲቁና ጭራሽ እንደው አዲስ ክርስቲያኖችንም ለመወያየት በቃ ከመሳቁ የተነሳ ድዱ ሁሉ ጆሮ ድረስ ደርሶ ነበር የመጣው በደስታ ማለት ነው። ከደምረው ጋር ተወያይ ሲባል ፈጥኖ እንደመጣው
ከሌላ ሰው ጋር ተወያይ ሲባል ፈጥኖ አልመጣም ማለት በቃ የሆነ ደስታው ራሱ ይታወቃል ፊቱ ላይ ምናምን አይነት ማለት ነው። ከዛ ልክ ዮሐድ ሲጠራው ዲያቆን አይደለህም ይባላል ማለት ነው። እንግዲህ ዲያቆን አይደለህም ይባላል። ታዲያ ዲያቆንነት መስፈርት የሚሆን ከሆነ ሌሎች ሰዎች ሲያቀርቡለት ለምን እምቢ አላለም? ዲያቆናት ስላልሆናችሁ ለምን እምቢ አላለም? ሲቀጥል ዲያቆን የሆኑ ሰዎች ሲያቀርቡለት ስለምን አልተቀበለም? ስለዚህ በቃ ግልጽ ፍርሃት ነው። ዛሬ ብቻ አይደለም በነገራችን ላይ ኢዮብ ዘሚካኤልን ማለት በስነ ስርዓት ኢዮብ ዘሚካኤል ዮሐድ ብሎ እነዚህ ሰዎች አልወያይም ካለ ቆይቷል። በቃ አልወያይም። የዮሐድ ጥፋት አሁን እስልምና ላይ መስራቱ አይደለም። የዮሐድ ጥፋት ሌላ ምንም ነገር በቃ ያጠፋው ዮሐዴ ለውይይት መጥራቱ ብቻ ነው። እንወያይ ማለቱ ብቻ ነው ጥፋቱ። ሌላ ምንም ጥፋት የለበትም። እንወያይ ካለ እምቢ ካለ ፈራ ሊባል ነው። እሺ ካለ ሊረገጥ ነው። ስለዚህ የሆነ ኤክስኪውዝ ፈልጎ አልወያይም ማለት አለበት ማለት ነው። እንደዛ ካልሆነ በስተቀርማ እንዴት አድርጎ እንትን ይላል? እንዴት አድርጎ ያስቀምጠዋል? እንዴትም አድርጎ ማለት ነው። ስለዚህ በቃ የሆነ ምክንያት ፈልጎ ላለመወያየት ነው። የሆነ ምክንያት ፈልጎ ማለት ነው። ከዛ ምን ተባለ? ፎቶ ምናምን እናወጣለን፣ እንደዚህ እናረጋለን፣ እንደዛ እናረጋለን። ይሄን እስካሁንም ወንድሞች ስላሉት ፍጹም አጋንንታዊነት ነው። እኔ ፕሮቴስታንቲዝም የቀለሜ ቨርዥን ኦፍ ፕሮቴስታንቲዝም እና እስልምና አክራሪው እስልምና ማለት ነው ሁለት ዛፎች ሆነው ነው የሚታዩ። ያሉ ሁለት ዛፎች፣ ሁለቱ ዛፎች ከላይ ሲታዩ አንደኛው ዛፍ ግን የተያያዘ ነው በውስጥ በኩል ማለት ነውና የቀለሜ ፕሮቴስታንቲዝም ከአክራሪ እስልምና ጋር አንድ ነው። ከላይ ሲታዩ እንደው ሌላና ሌላ አንድ ነው። በቃ ውስጣቸው ተመሳሳይ ናቸው። ሁለቱም ከአጋንንት የሆነ ትምህርት ነው ያላቸው። ሁለቱም ሰውን በማጥፋት ነው የሚያስቡትም የሚያምኑትም እንደዛው ነው። ሁለቱም የሆነ በጣም የተመታ ኢሰብአዊ ነገር በማድረግ ነው የሚያምኑት። ስለዛ ሁለት ዛፎች ቢሆኑም ነገር ግን ስራቸው አንድ የሆኑ ሆነው ነው የምረዳቸው ማያቸው ማለት ነው። ስለዚህ አሁን ከነ እንትና ጋር ክርስትናን ከሚሰድቡ ጋር ክርስቶስን ከሚያቃልሉ ጋር ሁሉ አንድነቱ አንድ ስለሆኑ ነው። ለበለጠ ጸሎት የሚያደርግ ክርስቲያን ስለሆነ ምንም የእግዚአብሔር ጥበቃ አይለየውም። እግዚአብሔር ጥበቃ አይለየውም። እስከዛሬ የሚያኖረው አለመታየቱ ምናምን አይደለም። የእግዚአብሔር ቸርነት ነው። የእግዚአብሔር መገቦት ነው። ስለዛ እኛ በቻልነው አቅምም ሁላችንም ውስጥም ውጭም ያለን ሰዎች አንድ ሆነን ዮሐዴ ጎን እንድንቆም በሚያስፈልገው ነገር ሁሉ እንድናግዘው መልእክቴን በዚሁ ለማስተላለፍ እፈልጋለሁ። እግዚአብሔር ይስጥልኝ ለተሰጠኝ ጊዜ ባሮኬ። እሺ ታላቋችን ቃሎት ያሰማልን። እግዚአብሔር ይስጥልን። እናመሰግናለን ብሮስኪ። መኩ ካለህ አንድ ቁጥር ጻፍልኝ። እሺ መኩዚ ካለህ አንድ ቁጥር ጻፍልኝ። ኡስታዝ ይግባ፣ በዲያቆኑ ይግቡ። ዲያቆን መኳንንት እናመሰግናለን። ብልጭ ብልጭ ጥፍጭ ጭልም አለብኝ። ወርደው ነው እንዴ? ያሬዶ ይበቃል እኮ። ቆይ ችግር የለውም። እሺ መኩ ካለህ አንድ ቁጥር ጻፍልኝ። ኡስታዝ ቀጥል። ፉዬ ኖ ከኔ ቀደሙ አለ፣ የቀደሙት ጨርሱ። እዮብም አለ። አንተ ነህ ተረኛ። አንተ ቀጥልና ከዛ አብረሽ ከዛ አንትሽ አጠቃለ ነው እንወጣለን። ቀጥል ብሮስኪ። እሺ ስላገኘኋችሁ ደስ ብሎኛል። ሁላችሁንም ሰላም ብያለሁ። ዮሐዴ ሰላም ብያለሁኝ። ተረጅም ጊዜ በኋላ የተገናኘ ነው ይመስለኛል ገስት ላይ። አዎ በጣም ተጠፋፋን። አንተ ሰውዬ ደህና ነህ? በቃ ፎቶ ሲገለጥ እመጣለሁ ወደኛ። እንከፍላለን። ይሻላል። በስንት ነው ያስፈረሙ?
በከባድ ዝውውር ነው። ከባድ ነው። አንችለውም። አዋጭ ከሆነ ልከዳችሁ እችላለሁ ትላለህ። ተቀላቀለን ነው እፎይ። እንደ ወደኛ ይምጣ እንጂ በዚህ ንጽጽር ላይ መጀመሪያ ካየኋቸው ነው እንትና የዋድንና ታላቁን ምንድን ነው የሚያወሩት ምናምን እያልኩኝ መጀመሪያ በደንብ የተማርኩባቸው ሰዎች ናቸው እና እቀናባቸው ነበረ። ሜይ ቢ አለኝ ሰማ ነው ይሰማል። ያ እና ሁለቱም ይመቹኛል። አስቀድሜ ያየኋቸው ስለሆነ በጊዜው እስልምና ላይ በደንብ የሚሰሩ ነበሩ። አሁን ላይ ወደ ፕሮቴስታንቱ ዞሩ እንጂ እስልምናው ላይ በደንብ የሚሰሩበት ሰዓት ያኔ እስልምናው ላይ ይመስለኛል ሞር ፎከስ አድርገው የሚሰሩት ከፕሮቴስታንት ይልቅ እና ከስር ቁጭ ብዬ እያዳመጣቸው ነበረ። የታላቁን ላይቭ ላይ አንድ ሁለቴ ተናግሬያለሁ። ለዋድ ግን ነግሬዋለሁኝ። ታስታውሳለህ? ነግሬያለሁ እንደማደንቅ አይባልም ይመስለኛል። ቴክስት አድርጌለታለሁኝ እና እውቀቱ ይገርመኛል። በጣም የምደነቅበት ልጅ ስለሆነ ማለት ነው። እና እስልምናውንም አትክዱን፣ ሳትገለጡ ኑ ብለን ነበር። አሁን ስትገለጥ ወይንም ትመጣለህ። ኤኒዌይስ ሰዎችን ማስጨነቅ አልነበረብህም አንተ። ፎቶ እንገልጣለን እስኪሉ ድረስ ለምንድን ነው የምታስጨንቃቸው? ማሜ መጭመቅ ለምን እንደዛም ሄደ? ለምን እዚህ ድረስ ከሚሄዱ ድረስ መጥፎ ነገር የተናገርከው ያለ አይመስለኝም። ውይይት ነው ያልከው። ውይይት ብሎ ለጠራ ሰው በዚህ መጠን ማለት ምንም እንትን የሚያስብል ነገር እኮ የለም። ፎቶ አለኝ ምናምን ብሎ ውስጣችን ክፋት መኖሩ የሚያሳይ ነው፣ ተንኩል መኖሩ የሚያሳይ ነው። በዚህ መጠን መናገር በራሱ ጤናማ እንዳልሆነ የሚያሳይ ነው። ከዛ በኋላ ደግሞ ህብረት ያደረጓቸው መዝሙር ያሬድም ሲለው እንደሰማው ስለተናገረው ከዛ በፊትም ሌሎች ብላችሁት ሊሆን ይችላል። አልቆየውም አክቹዋሊ ከዛ በፊት ከመግባቴ በፊት ከደገምኩት ሶሪ የተነሱትና ህብረት ያደረጓቸው ሰዎች ጤናማ ለመሆናቸውን የዋድን ጸረ ክርስቶስ አድርጎ እነኛን ሰዎች ደግሞ ጤናማ አድርጎ ከነኛ ጋር ህብረት ማድረግ በራሱ የሚያሳፍር ነው። ሰው እነኝን አይነት ሰዎቹን ወደ ጎን ብሎ ግን ምእምኑ ላይ መስራቱ የተሻለ ይመስለኛል። ኦኬ ተከታዮች የምትከተሏቸው ሰዎች ማንን ነው የሚከተሉት? ማንን ነው የሚያደንቁት? ይሄ ነገር እኛ ላይ ሜይ ቢ አይታችሁት ሊሆን ይችላል። ከአንድ ወር በፊት በጣም ቻሌንጅ አድርጎን ነበረ። እነኚህ አካላት ምንድን ናቸው? አላማቸው ምንድን ነው? ምን አይነት እቅድ አላቸው? እኛም ሙሉ መረጃዎቻቸው ቪዲዮዎቻቸው አሉን። እጅግ በጣም ብዙ ቪዲዮዎቻቸው ስላሉን ማለት ነው። ምን መስራት እንደሚፈልጉ፣ ምን ማድረግ እንደሚፈልጉ፣ ከማን ጋር ህብረት እንደሚያደርጉ፣ እንዴት እንደሚያደርጉ ሙሉ መረጃዎቻቸው አሉን። ቻሌንጅ አድርገውን ስለነበረ እኛም ከሙስሊሞቹ ጋር ህብረት አድርገው ጠንቅቀን እናውቀዋለን አካሄዳቸውን። ወደዚህኛው ሲመጡ ደግሞ እነኞቹ እጃቸውን ስመው አሞግሰው ሲቀበሏቸው የሚገርም ነው። አልጠበቅንም ነበር በዚህ መጠን ማለት ነው። ከሙስሊሞቹ ባልተናነሰ እነኞቹ ሲቀበሏቸው የሚገርም ነው። ምን አይነት ማለት ፕሮቴስታንቱም እንደዚህ አሁን እውነት ፕሮቴስታንቱ ያስቀጥለዋል ወይ ሲናያለም ማለት ነው። ነገ ተነገ ወዲያ ወጥተው ይቃወማሉ። እኛን አይወክልም እንደዚህ አይነት አካሄድ። ክርስቶስን የሚሳደቡትን ከኛ ጋር ህብረት አድርጎ ማሞገስ ጥሩ ልብ እንዳላቸው ሃይማኖትን አይሳደቡም ብሎ የሚሉ ከሆነ ከዛ ፕሮቴስታንቶቹ እኛን ይወክላሉ ካሉ በደንብ የምናጠራው ይሆናል ማለት ነው። እኔ ግን ተስፋ አደርጋለሁ ነገ ኖ ይሄ ነገር እኛን አይወክልም የሚሉ ፕሮቴስታንቶች ይመጣሉ ብዬ ተስፋ አደርጋለሁ። ካላደረጉ ግን እንደዛ ማይሉ ከሆነ ዘሆል አብረው ህብረት ያደርጋሉ ማለት ነው። ባይዘ ግብረ ሰዶማውያን ናቸው። ግልጹን ለመናገር ያህል ግብረ ሰዶማውያን ናቸው። እንዲህ ስንል ደግሞ በቃል ብቻ ሳይሆን ሪል ቪዲዮዎቻቸው እጃችን ላይ ስላለ ማለት ነው። መረጃዎቻቸው ያሞገሳቸው ሰዎች ያወደሷቸው እንበክላለን ኢትዮጵያ ላይ ቂም ይዘናል፣ ኢትዮጵያ ላይ እንበክላቸዋለን። እናንተ ትረሳላችሁ፣ እኛ እንረሳም። እንደምንም ብለን እንዴት እንደምናጠምዳችሁ እኛ እናውቃለን። እኛ የወጋ ነው እኛ የከተብነው ሰው
የእኛ ምርኮኛ ይሆናል ብለው ዝተዋል። የእነሱ ምርኮኞች ያመጉሳቸዋል። ምን እየከተቧቸው፣ ምን እየወጓቸው፣ ምናቸውን እያዙባቸው እንደሆነ እነሱ ያውቁታል። እኛ ግን ምንድነው እሱ የምናደርገው? ኦዲየንሱ ከእንደዚህ አይነት ቦታ ከእንደዚህ አይነት ሁኔታ ህብረት ባያደርግ ጤናማ ነው። ህብረት የሚያደርግ ከሆነ ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ ስለሚባል ተመሳሳይ ሀሳብ፣ ተመሳሳይ እምነት ያላቸው ህብረት ማድረግ ይችላሉ። እኛ ከእንደዚህ አይነት አካላት ጋር ህብረት ማድረግ እንደሌለብን ለኦዲየንሱ ማስተማር፣ ኦዲየንሱ በራሱ ጊዜ ይተፋቸዋል። እኔ አሁን አሉ ትናንትናም ጽፌበታለሁ፣ ከሳምንት በፊትም ጽፌበታለሁ። የዛሬ 15 ቀን አካባቢም ይሄን ነገር አካሄዱን ሙስሊሙ እውነት ትቀበሉታላችሁ ወይ? ከሙስሊሞቹ ሳይድ ጀስ እስልምናን ብቻ ስላወደሱላችሁና ሌላውን የሚሳደቡ ግብረ ሰዶሚያንን ትቀበላላችሁ ወይ? ጤናማ ሙስሊሞች አሉ። ትናንትና ራሱ የጻፍኩት አለ ምስክርነት ማለት ነው። በቪዲዮ ተምራ ስጨርስ እናወጣዋለን ማለት ነው። ቼክ አደረግን። አዎ የእኛ ውስታዞች ሲያሞግሷቸው አየው። የእነኛን ሳጠራ ደግሞ ግብረ ሰዶሚያን ናቸው፣ የጥርቁን መንፈስ የሚከተሉ ናቸው። እነሱን ከሚያወድሱ ውስታዞች ምን ልማር? እናንተንስ እንዴት ልተች ብለው አይምሯቸውን እየተጠቀሙ ያሉ ስላሉ እናንተ እዚህ ላይ በደንብ ብሰሩበት፣ ኦዲየንሱ ላይ ማለት ነው። ህብረት የሚያደርጉት ከእንደዚህ ጋር ነው። ከእንደዚህ ጋር ህብረት እያደረገ በምን ሞራሉ ነው ነገ ሌላውን ኢቭን ግብረ ሰዶሚያንን የመቃወም ሞራል ይኖረዋል ወይ? ስላሴን እንደዚህ ክርስቶስን የሚሳደቡ ጋር በጣም ጸያፍ ስድብ ጀግና ምናምን ብለው እነኝን የሚያወድሱ ከነኚህ ጋር ነው ህብረት የምታደርጉት። መልካም ይመቻችሁ፣ ተማሩ ከናንሱ። ግን ይሄ አካሄድ ትክክል አይደለም። ኦዲየንሱ ላይ መስራት ጤናማ ነው። በተረፈ ዋድ ከጎንነን፣ በርታ፣ ወደኛ ብቀበል እንወዳለን። አካፍል እውቀትን ወደኛ መጣ እያልክ እና እንደዛ ነው። ሁላችሁንም ቴንኪው። ካበዛው ሶሪ። ኧረ አልበዛም። እፎይ እግዚአብሔር ይስጥልን፣ እናመሰግናለን። አሪፍ መልእክት ነው ጸዴ፣ የእውነት ለመናገር ማለት ነው። እና ህብረታችንን ቼክ እናድርግ። አክቹዋሊ አሁን እንዲህ አይነት ማስፈራሪያዎች ምናምን ለክርስቲያን ምንም እንደማይሰሩ የታወቀ ነው። ዋናው ኢንቴንሽናችን አክቹዋሊ የሆነ አስፈራሩን ፈርተናል ምናምን የሚለውን ሳይሆን ብቻ የምትከተሏቸውና የምርም ጆሮቻችሁን ጣል አድርጋችሁ የምትሰሟቸው ሰዎች ምን አይነት ሰዎች እንደሆኑ በደንብ ልብ ብላችሁ እንድታውቁ ከማለት አንጻር እንጂ ለክርስቲያን እንደዚህ አይነት ዛቻዎች ምናምን ምንም እዚህ ግባ የማይባሉ እንደሆኑ የታወቀ ነው። አሁን እፎይ እንዳለው ግን ከታች በምስኪንነት ወይም ደግሞ ዝም ብሎ በቅንነት የሚሰማ አለ አይደለ? ልቡ ዝም ብሎ የዋህ የሆነ ፕሮቴስታንት ዝም ብሎ የሚሰማቸው አለ አይደለ? ምን አይነት ሰዎችን እንደሚያደንቁ ከዛ ደግሞ ምን አይነት ሰዎችን ደግሞ ማለት ክርስቲያኖችን እኛን ክርስቲያኖችን ደግሞ ምን አይነት ጥላቻ እንዳላቸው ምናምን እንድታውቁና እንድትረዱ ውሏችሁን ምናምን እንድታስተካክሉ ከማለት አንጻር እንጂ ማስፈራሪያ ምናምን እኔ ለክርስቲያን አይሰራም ነው። እግዚአብሔር ይስጥልን። ፎይ ባሮክ፣ ቀጣይ ማን ነው? እሺ አብርሽ ነው። ከዛ አንተሽ፣ ከዛ ክርስቶፎሮስ። እሺ ዮሐዴ ወንድሜ ሰላም ብያለሁ ሁላችሁንም። ባሮኬ፣ ኢዮባ፣ ክርስቶፎሮስ፣ አንትሽ፣ በጣም የምንወደው በእሳት መሃል እያለፈ ያለ ወንድማችን እፎይ፣ ታላቁ ወንድማችን፣ የቤተ ክርስቲያን የስስት ልጅ፣ መዝሙር ያሬድ፣ በሁሉ ቤት የሚገኝ ወንድማችን፣ በጣም የምንወደው የምናከብረው ትሁቱ፣ ሰላም ብያለሁ ሁላችሁንም። በጣም ደስ የሚል ነው። ያው በዮሐዴ ምክንያት ሁላችሁም እዚህ ስለተሰበሰባችሁ እኔ በጣም ደስ ብሎኛል። እጅግ በጣም ደስተኛ ነኝ። ያው ያሰባሰበን ደግሞ በጣም የምንወደውና የምናከብረው እንደ ዓይናችን ብሌን የምንሳሳለት ውዱ ወንድማችን በሁለት በኩል የተሳለ ሰይፍ ዮሐዴን አናስነካም በሚል ኦርቶዶክሳዊ ህብረታችሁን ለማሳየት ሁላችሁም እዚህ ስለተገኛችሁ በእውነት እኔ በጣም እግዚአብሔር ያክብርልኝ
ነው ምላችሁ በእውነት ይህን መሰባሰባችሁን በጣም ነው የምወደው፣ በጣም ማለት ነው። ኦርቶዶክሳዊ የሆነ ሁሉ አቤት እቺ ገስት እንደው 9 ሰው ብቻ ትችላለች እንጂ በተለይ እዚህ ዕቅበተ እምነት ላይ የምትሰሩ ልጆች ሁላችሁም አንድ ላይ ሆናችሁ ባያችሁ እንዴት ደስ እንደሚለኝ ማለት ነው። እኔ አሁን እዚህ ጋር መቀበጥ ብዙም አልፈለኩም። ለምን በእኔ ቦታ ሌላ ሰው ቢገባ ደስ ይለኝ ነበር። ነገር ግን ስሜቴን ለመናገር ስለፈለግኩኝ ያው ወንድሞቼ ናቸው እዚህ ላይ ያሉት ሁሉም ማለት ነው። ሁሉንም በጣም መወዳቸውና ማከብራቸው ናቸውና ስሜቴን መናገር ስለፈለግኩ ነው እንጂ በእኔ ቦታ ደግሞ በጣም የምንወዳቸው ሌሎች ወንድሞች አሉ እዚህ ጋር በቃ ቁጭ ብለውም እነሱ ቢናገሩ ይሻላል የምንላቸው ብዙዎች አሉና በጣም ነው ደስ ያለኝ። ምንድነው ዮሐዴ ያው ዮሐዴ ብቻ አይደለም እፎይም በጣም ብዙ ነገር ደርሶበት አይተናል ከዚህም በፊትና እነሱ ሀገር ገዢ፣ ባለ ሀገር፣ ባለ ጉልበት፣ ሁሉን አድራጊ ማንም እንደፈለጉ ሲናገሩ ማንም የማይነካቸውና የማይናገራቸው የኛ ልጆች ደግሞ ፎቶአቸውን ፊታቸውን ሸፍነው ተደብቀው የሚኖሩ እየተሸማቀቁ አይነት ነገር እንደዛ አይነት ነገር እየሆነ ነውና በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። ይሄ ከምን አንጻር ይመስላችኋል? ሁላችንም አንደኛ አንድነታችንን ማጥበቅ ስላልቻልን አንዱ የሳተ ሲመስለን በጎን ስንነቁረው ስንወጋው እሱን ለመጣል እንከን ስንፈልግ እንዲህ አይነት ነገር ስላለ ያንን ክፍተት ተጠቅሞ እነሱ ደግሞ ለማጥቃት አመቻቹ። ብዙ ፕሮፓጋንዳ ይሰሩብናል። ያንን ፕሮፓጋንዳ ደግሞ እኛ እያስተጋባን እናጮህላቸዋለን፣ ማስታወቂያ እንሰራላቸዋለን። ቼክ ባናደርጋቸው ዝም ብንላቸው ዛሬ እንደዚህ ማንም መጥቶ አይፈነጭም ነበረ። ምክንያቱም አንድነት ቢኖረን አንዱ የወደቀ ሲመስለን ልክ ወንድም ይሄን ለማለት ፈልገህ ነው ይሄ ማለት እንዲህ ነው እየተባባልን እርስ በርስ እየተራረምን ሊወድቅ ያለውን እያቀናን ምናምን ብንሄድ ማንም መጥቶ እንትን አይለብንም። ምክንያቱም የሆነች ነገር ትንሽ ነገር ስናገኝ ሚዲያ ላይ ሁሉም ስለሚያጮሃት ያቺ ነገር አጀንዳ ትሆንና ከዛ ለጠላት ክፍተት ይፈጥራል። እርስ በርስ እንኳን አልተስማሙም እንዲህ ይባላሉ ምናምን የሚባል ነገር ስለሚያመጣ ያ ነገር ለነሱ የልብ ልብ ይሰማቸዋል። ምክንያቱም አንዱን ብንነካው ማንም ዞር ብሎ አያየንም አይነት ነገር ውስጥ ይገባሉ ማለት ነው። እና ያው ዮሐዴ አይደለም ሌሎች ወንድሞች በጣም ብዙዎች አሉ ራሳቸውን ሸፍነው። ነገር ግን የነዛ ሰዎች ምን ያደርጋሉ? አይደለም ፊታቸውን መሸፈን በቪዲዮ እየወጡ በቪዲዮ መውጣት አይደለም ስፒከር ይዘው እየወጡ ውጪ ላይ አምላካችንን ሃይማኖታችንን ብዙን ነገር ይሳደባሉ። በጣም ብዙ ነገር ይሳደባሉ፣ ብዙ ነገር ይላሉ። ማንም አልተናገራቸውም፣ ማንም አልነካቸውም። እና እኛ የኛ ልጆች መጠበቅ ያቅተናል እንዴ? ማንም ለማንም አያንስም እኮ ያው በሌላ ነገር እንሂድ ካል። ነገር ግን ቅድም ብሬ ገልጾታል፣ ብዙ ነገር ብሏል። እኛ ሀገራችንን ስለምንወድ ምንም ይሁን ምንድነው ለምጣዷ ሲባል አይጧ ትለፍ አይነት ነገር እያልን ለሀገራችን ሰላም ሲባል ሁሉን ነገር እየቻልንና እያሳለፍን ይኸው ዛሬ ድረስ እቺን ሀገር የዚች ሀገር ሰላም በኦርቶዶክሳዊ ጫንቃ ላይ ብቻ ተጭኖ አለን ማለት ነው። በዛ ምክንያት ነው እንጂ እኛም እንደነሱ ቢባል 67 ሚሊዮን እኮ አማኝ ያላት ነች በዚህ በኢትዮጵያ ውስጥ።